አዎ ቻርጀር አልያዝኩም እና ያው እዚህ ሌላ ክፍለ ሀገር ስለሆነ ያለሁት ስልኬ ደግሞ ትንሽ ለየት ይላል ቻርጀሩ እና ያው እሺ ጠዋት የሆነ ቦታ ለምኛ አግኝቼ ስለነበር እየሮጥኩ እዛ መጥቼ ተቀብዬው ነው። እሺ እሺ አሁን ላይ ጋር አሁን ነበር ላይ ያቋረጥኩት። ያቆምሽው ወደ መጨረሻ አካባቢ አዎ ደርሰሽ ነበር። እኔ እንደውም ልርዳሽ በቃ እያልኩሽ ነበር። አሁን ላይ አንቺና ልጅሽ እንዴት ነው የምትኖሩት? በምንድን ነው የምትተዳደሪው? አሁን እንዳልኩሽ ይኸውልሽ ምንም አይነት መተዳደሪያ የለንም። ቤትም እሺ መከፍለው አጥቼ ምናምን እንደገና እዛው ኮንዶሚኒየም አዲስ አዲስ መልሱ በጥያቄው ልክ አቤት ይሁን እንዲገባ ምንም አይነት መተዳደሪያ የለኝም ስትይ ስራ ካቆምሽ ስንት ጊዜ ሆነሽ? 9 ወር 9 ወር ስራ ካቆምሽ 9 ወር። ከ9 ወር በፊት ስራሽ ምን ነበር? ምግብ ቤት። የራስሽ ከፍተሽ? አዎ የራሴ። ከስራሽ ነው የዘጋሽው? አዎ ከስሬ ነው። እሺ 9 ወር የቤት ኪራይ በምንድን ነው ስትከፍይ የነበረው? ለዛ ምግብ ቤት የገዛሁትን እቃ እየሸጥኩኝ። ኦኬ ከዛ የምግብ ቤቱ እቃዎች ተሽጠው ካለቁ ስንት ወር ሆናቸው? ወደ 3 ወር ምናምን ሆኖታል። ግን አንዳንድ ቲክቶክ ላይ የሆኑ ሰዎች አናግሬ 5 ምናምን የላኩልኝ ሰዎች አሉ። 1-2 ሰዎች አሉ። እሺ የቤት ኪራይ ምግብ ቤቱን እቃዎች እየሸጥሽ ስትከፍይ ኖርሽ። ከዛ በኋላ ደግሞ ቲክቶክ ላይ ሰዎች እየረዱሽ እየከፈልሽ ኖርሽ። አሁን ሁለት ሰው እሺ እኮ 2 ሰው። እሺ ከዛ አሁን ወዴት ልትሄጂ ይፈልገሽ ነበር? እኔ እንዳልኩሽ ይኸውልሽ እያየሁት አሁን ከእለት ወደ እለት ነገሩ እየባሰ መጣ። ልጄ አናቷ ቅባት መግዣ ቅባት ልጄ ቅባት ቤት አልቆ ቤት ከትላንት ወዲያ ዓርብ ዕለት የመጨረሻ ቡኮ ነው ራሱ ቤቴ ያቦካሁት። ወጥ በስነ ስርዓት ከበላን አዲስ አመት ዕለት ነው። በቃ የአዲስ አመት ጊዜ ነው። ወጥ ቤት ውስጥ በርበሬ ያለው ወጥ ሰርተን የበላ ነው። ለአዲስ አመት ነው። ሚጥሚጣ ነበረ። ሚጥሚጣውን ከዘይት ጋር እያፈረፈርን ነው እስካሁን ስንበላም የቆየ ነው። ያው ትምህርት ቤት ትሄዳለች እሷ ቁርስና ምሳ እዛ የመንግስት ስለሆነ የሆነም ነገር በልታ ምናምን ትመጣለች። በቃ ይሄ ተደምሮ በቃ አቃተኝ ማለት እኔ ለልጅ አይደለም እኔ ለብዙ ሰው ለብዙ ልጅ ተርፋለሁ ብዬ የማስብ ሰው ነበርኩ። ያንንም እያደረግኩ ነው እዚህ የደረስኩት እና በዚህ ሰዓት ለልጄ ማነሴ በጣም ሰበረኝ። እኔ ምክንያቱም ገና ትልቅ ቦታ ደርሼ ድሮ ህይወቴ ላይ ያሉትን ሰዎች አስገርማለሁ ብዬ ሳስብ በዚህ ልክ መውደቄ እኔ ማለት አልጠበቅኩም፣ በፍጹም አልጠበቅኩም። እና እኔና ልጄ ዘንድሮ መኪና እንገዛለን ብለን ያቀድን ሰዎች ነበርን። ዳማስ መኪና ገዝተን እንጀራ እየጋገርን እንጀራ እናከፋፍላለን። 2 ቤት ምግብ ቤት 2 ቦታ ምግብ ቤት እንከፍታለን ምናምን ብለን ልጄ ጋር ነው እቅድ የምናወጣው። በቃ ልጄ ጓደኛዬ ነች። ከዛ ለእሷ አናቷ ደርቆ ቅባት ማለት ነው የምጠይቀው ቅባት የምጠይቀው ሰው ሳጣ፣ ልጄ አንድ እንጀራ የምጠይቀው ጎረቤት ሳጣ፣ እኔ ባለኝ ጊዜ ግን ለማንም እግዚአብሔር በሚያውቀው ማለት ነው ልጄን ይንሳኝ። እኔ ለማንም እዚህ ጋር የምዋሽበት ምንም ምክንያት የለም። እኔ 72 አያት 72 ወደ 8 አመት ኖሬያለሁ። እኔ አይደለም ለልጄ እርግብ መብራት ጥሏት አልቅሽ የምቀብር ሰው ነኝ። መንገድ ላይ የሚጥል ስኳር በሽታ ሲጥላቸው ሳልጠየፍ መድኃኒታቸውን አድርጌ የሚሰበሰብ ሳንቲም ሰብስቤ እኔ ትንሿ አቡ ነኝ። ማርያምን ምንም ማጋነን አይደለም። ሰው የሆነ ነገር ቢደርስ ደሙን ሳልፈራ በሽታ ይዘኛል ብዬ ሳልፈራ ሰዎችን ለማገዝ በአቅሜ በዓል ሲመጣ አልኩሽ እኔ በዓል ሲመጣ እኔ ባለኝ ጊዜ ሰፈሬ ላይ ማቃቸውን ወጣቶች ቤተሰብ ስለሌላቸው ይከፋቸዋል፣ እኔ እንዲህ ሲከፋኝ እንደነበረው ይከፋቸዋል እያልኩ ምንም ነገር ሳልል ቤት ያምጥቼ እንደ ቤተሰብ የማስከብር ሰው ነበርኩ በአቅሜ በነበረች ነገር ሁሉ እና በህይወቴ ሁሉ ምንድነው እንዳልኩሽ ቆይ አንዴ እችን ብቻ ልበል። እችን ብቻ አቡዬ ከእግዚአብሔር ጋር ያለኝ ብዙ ሰው ይመስለኛል። እኔ ኮሜንት አላየሁም። እንዴት
እኔና እግዚአብሔር እኔ ህይወት ውስጥ ከኔና የማዋራው ሰው እንኳን የለም። በቃ ከእግዚአብሔር ጋር ነው የማወራው። አሁን በቃ ከእግዚአብሔር ጋር ነው ህይወቴ። ሌላ በተረፈ ልጄ ነች። እኔ ከሰው ጋር ተግባብቼ ማውራት የምችለው እግዚአብሔር ሰጠኝ ነው። እንዳትነጥቀኝ 5 ብር ሰጠኝ ወይ አትንጠቀኝ እያልኩ ነው እድሜን ሙሉ የኖርኩት ማለት ነው። እሺ ጠይቂኝ አሁን። እሺ አዲስ አሁን ወዴት ልትሄጂ ፈልገሽ ነው? ልጅሽን ይሰማል አዲስዬ? አዎ ይሰማኛል። ኦኬ የኔ ሚዩት ያላረገ ሰው ካለ የኔ ጥያቄ ነበረ መሰል ወዴት ልትሄጂ ነው? ይህንን ቪዲዮ ሰራሽ? ጥያቄ ልጨርስ አዲስ። ይህን ቪዲዮ ሳይ እኔ በጣም ነው የታመምኩት። እንደ እናት እንደ ሴት ልጅ እናት ሳየው ልጅሽ በልጅሽ ቦታ ላይ እኔ የኔ ልጅ አስቀመጥኳት እና እንደዚህ አይነት ቃላት እየተናገርኳት ኢማጅን አድርጌ መቆጣጠር አልቻልኩም። ራሴን ስቅስቅ ብዬ ነው ያለቀስኩት። በጣም ነው ልቤ የተሰማው። አንቺ ወዴት ልትሄጂ ነው? ልጅሽን በቃ በፊት ለፊትሽ በረኪናውን ከምጠጣና ራሴን በፊት ለፊትሽ ከማጠፋና ከመሄድ ያልሻት ወዴት ልትሄጂ ነው? በቃ ይህን ጥያቄ ባጭሩ ነገር የት ልትሄጂ ነው? አሁን አብሪና መልሽ። እኔ ስለ ራሴ አስተዳደግ ሁላችሁም ሰምታችሁኛል፣ ተረድታችሁኛል። ስለ ራሴ ያደግኩበትን መንገድ ተረድታችሁኛል። እሺ ተረዳችሁኝ። የኔ ልጅ ስንት አመቷ ነው? 11 አመቷን 11 አመት ሙሉ እንደ እናትም እንደ አባትም እንደ አያቶችም እንደ አክስት እንደ አጎት እንደ ዘመዳ ዘመድ ሁሉ መጀመሪያ ጥያቄውን መልሽ። ታብራሪያለሽ። የት ልትሄጂ ነው? አረብ ሀገር ነው? ክፍለ ሀገር ነው? የት ነው? አሜሪካ ነው? የት ልትሄጂ ነው? ልሄድ ነው ምትያት የት? በቃ ጸበል ነው። እኔ ወደ ጸበል ነው መግባት የፈለግኩት። በቃ ጸበል ነው ልሽ ባጭሩ ጸበል ነው። ከዛ አላቅም የሆነ በቃ የሆነ ትንሽ ጊዜ መለቀ። እሺ ልጅቷ ልሂድ ስትይ አትሄጂም ብላሽ ነው? አትሄጂም ብላሽ ነው እንደዛ ስትያት የነበረው? በአው ከዚህም እኮ መጀመሪያ ትላለች ያው ስቆጣ ምናምን ነው እንትን የምትለው። ጥሩ እሺ መጀመሪያ ከዚህ በፊት ጥለሻት ሄደሻል። የዛኔ ከዚህ በፊት ጥለሻት ሄድሽ ጊዜ እንዴት ሆነች? እንዴት ኖረች? እሺ እየተቆራረጠ ነው ሰማችሁኝ? አሁንም ይልሽ ያኔም እንዳልኩሽ ነው ፈልጌ አይደለም ታመሜ ነው። በምን ምክንያት ተነስቼ እንደርኩ አላውቅም። ራሴን ሲቀጥል ቤት ክፍት ነው። አሁንም ትቻት የወጣሁት ቤቷ ውስጥ ነው። እኔ በቃ እኔ ነኝ ራሴን ነው ይዤ የወጣሁት። በቃ ከዛ አንዴ ሩቅም ማውቃት ዘመድ አለች ስልኳን ያስቀመጥኩት። እባክሽ እኔ ወይስ ከረጋጋ ወይ የሆነ ነገር እስክል ግቢላት ሂጂላት ብዬ እሷ መጣለች። እንግዲህ ደውሎ ያወራት ሰው ይኖራል፣ የተረዳ ሰው ይኖራል። ግን እኔ ልሽ አንቺም ጋር ቢሆን ልክ እንደ ሰው እንዲህ አግዙኝ የሆነ ትንሽ ያኔም እኮ አልኩሽ ቤት ሰው ነበረ፣ ጓደኛዬ ነበረች። አብረን የኖርን 3 ልጆች ያላት እናት እንዲህ የምንደጋገፍ አንድ እናት አለች፣ እሷ ነበረች። አሁንም አለች። ቤት ብትደውይ እኔ ጋር ብትደውይ ታገኛታለሽ። አሁንም አለች። አዲስዬ እኔ የጠየኩሽ ጥያቄ ከዚህ በፊት ጥለሻት ልጅሽን የሄድሽ ጊዜ ማን መጣላት? ማን አብሯት ኖረ? አጭር ጥያቄ እከሌ ማለት እኮ ነው መልሱ። ጓደኛ ያልኩሽ በቃ ሌላ ምንም አይነት ሰው የለንም እኮ ወጥቶሽ። በአጠገቤ የነበረችው አንዲት ጓደኛዬ ነች። እሷ ነች በቃ የነበረቻት። ማንም ሰው የለም፣ ምንም አይነት ዘመድ የለንም። እሺ ጥሩ በቃ ተመልሶልኛል። እሺ ታዲያ ጸበል ከሆነ የምትሄጂው በረኪና ምን አመጣው? ጸበል ልሄድ ነው ሌላይቱም ልሄድ አይደለም። ጸበል ልሄድ እኮ ነው ሄደሽ ጸበል 15 ቀንም ወርም ቆይተሽ ትመልሸሽ። በረኪናው ምን አመጣው? እኔ ጸበል ያልኩትን ውሳኔ በእርግጥ አሁን ዛሬ ወይ ጠዋት ወይ ማታ ላይ ነው እንዲያስ እኔ በሰዓቱ በቃ ደከመኝ። እኔ በጣም ደከመኝ፣ ታከተኝ። ገብቶሻል? እኔ ህይወቴ ውስጥ አንድ የሚያግዘኝ ሰው አጣሁ። የኖርኩትን ህይወት አስቡት፣ የኔ ልጅነት አስቡት። እኔ ብዙ ቦታ ድረስ ደርሻለሁ፣ ብዙ ሚዲያ ድረስ እንዲያግዙ
እንደዚህ ታሪክ ላውራና ትንሽ ሰው በጣም ሁለት ሰው ነው ያመሰለ እናት አባት ሳይኖረው በራሱ ሰርቶ ያደገ ልጅ ከሰው ምንም አይጠብቅም። የማይሰጠውን ነገር ደግሞ አይቀበልም። እኔ በዚህ ሁሉ ህዝብ እንደማንኛውም ዝም ብዬ ነው ቪዲዮ በቃ የሆነ ሰው እንዲያግዛት እኔ በዚህ ልክ ከዚህ አንቺ ጋር ይደርሳል ጌታ ምስክሬ ነው የልጅ ለማይንጋልኝ አንቺ ጋር ይደርሳል የሚል ሐሳቡ አልነበረም። እነዚህ በምታውቀው ማለት ነው። እኔ ምንድነው በቃ ያቺ አሁን የልጄን ስልክ ያስቀመጥኩባት ማለት ስልኳን ያስቀመጥኩት ሴት የሩቅ ዘመድ ነች እና ብዙ ጊዜ ለምናታል። እኔ እስቲ የመታፈን ስሜት በጣም ተሰማ የእስረኝነት ስሜት ይሰማኛል። እድሜ ሙሉ በዚህ ነው ያለፉና እኔ የሆነ ቦታ ወይ ክፍለ ሀገር ዞር ብዬ እየሰራው ልላክልሽ አንቺም ያው ልጅም ስለሌለሽ ሁለት ቦታ ቤት ኪራይ ከምንከፍል አብረን እንኖር እያልኩ ለምናት ነበረ። ልጄን ያው ያደገች ነች የ11 ዓመት ልጅ ነች። አሙቃ መብላት የምትችል ምን ማድረግ የምትችል ልጅ ነችና ግን አንድ ሰው አጣው እድሜ ብቻችንን በቃ ብቻችንን ተሳስረን ብቻችንን የሆነ አማራጭ እንዳላገኝ በቃ ማለት ምን ላድርጋት እኔ ማለት ማንም እናት እኮ ከዚህም በላይ ይላል ከዚህም በላይ እኔም ተብዬም ሆኜም አውቃለሁ። ግን እግዚአብሔር እኔ ቤት በኩል ነው መጥቶ የሚያግዘኝ የሰራውበትን የላቤን ካልባረከልኝ እሺ ቤት በኩል እኔ እኮ ከፈጣሪ ጋር ላላችሁት ብዙ ሰው እንጃ ብዙም አላየውም። ግን እንዴት እግዚአብሔርን በዚህ ልክ ትናገሪያለሽ እንዴት ከእግዚአብሔር ጋር ላለው እኔ ሲጀምር በመጀመሪያ የራሴን አምላክ ነው ከራሴ አምላክ ጋር ነው የተጣላሁት። ከኔ ጋር ነው እኔን ከፈጠረኝ ሁሉም የራሳችን በየራሳችን ነው አይደል በየተደረገልን በየሆን ነው ልክ ነው የምናመሰግነው የምናማርረው። እኔ ከራሴ አምላክ ጋር ነው ልጄን ከሰጠኝ አምላክ ጋር ነው። እንዴት ይሄን ያህል ዘመኔ እኮ እሱን አምኜ ነው እሱ የማይወደውን ነገር ላለማድረግ ነው። እና 11 ዓመት ሞላት እሷ ከእርግዝናው ጋር 12 ዓመት እንዴት ይሄን ሁሉ ዓመት እስካሁን ብቻዬን ሆንኩኝ? እንዴት እቺ ልጅ እንዴት አንድ ሰው እንኳን ማህሌት እንዴት ነች የሚል ሰው እንዴት ህይወታችን ውስጥ መምጣት አቃተው? እንዴት ምን አድርገን ነው ሰው ሊወደን ያልቻለው? ምን በድለን ነው? አቡ ሰው ሁሉ በስንት ድጋፍ እንደሚኖር መቼም እኔ ለአንቺና ለቤተሰቦችሽ እኔ አላውቅም። ማሬ አዲስዬ አንደርስታንድ ያለፍሽበት ነገር በጣም ከባድ ነው፣ ግን ፈጣሪ አይሳሳትም። ፈጣሪ ተቆጥቶ አሁን አንቺን አካልሽን ቢያጎለው ፓራላይዝ ቢያደርግሽ መንቀሳቀስ እንዳትችይ ቢያደርግሽ ልጅሽ ምንም አትሆንም። 11 ዓመቷ ነው። 11 ዓመት ያኖራት አምላክ አሁንም ያኖራታል። ታድጋለች። አንድ እናት ስትወልድ በምጥ ስትወልድ ሞታ ልጅን አንስቶ ማደጎ ቤትም ተሰጥቶ የትም ቦታ ያድጋል። ግን ፈጣሪ እሱ አሳሳት። ለሌላው ያልሰጠውን ለአንቺ የሰጠሽ ብዙ ነገር አለ። አይን የሌለው ሰው አለ፣ አንቺ ግን አይኖች አሉሽ። ጆሮ የሌለው ሰው አለ፣ አንቺ ግን ትሰሚያለሽ። ገባሽ? ጆሮ አለሽ። እጅ የሌለው አለ፣ አንቺ እጆች አሉሽ። እግር የሌለው አለ፣ አንቺ እግሮች አሉሽ። በማሽን ሆስፒታል ተኝቶ የሚተነፍስ አለ፣ አንቺ በአፍንጫሽ በሳምባሽ ምናምን በሚተነፈስበት ነገር ትተነፍሻለሽ። ሙሉ ጤነኛ ነሽ፣ ትንቀሳቀሻለሽ። ማመስገን አለብን። ልጇን በጀርባዋ አዝላ ጉሊት የምትሸጥ እናት አለች። ልጇን በጀርባዋ አዝላ ሰው ቤት ልብስ እያጠበች ልጇን ታሳድግ እናት አለች። ፈጣሪ ይቆጣል ስናማረር። በጣም ብዙ ስቃይ ያሳልፈሻል አውቃለሁ። ያሳለፍሽው ነገር ቀላል አይደለም። በጣም ብዙ ከባድ ነገር አሳልፈሻል። ማጣትን፣ መራብን፣ ብዙ ነገር። ግን አትሊስት ጤነኛ ነሽ። ተመስገን። ማመስገን አለብን። ስናመሰግን ነው የሚጨመርልን። ገባሽ? ፈጣሪ መቼም ተሳስተናል አይሳሳትም። እሱ ተሳስተናል። አንድ ልጅ ናት፣ በዛ ላይ 11 ዓመት ልጅ ደርሳለች እና በጣም ታሳዝናለች ልጅሽ። እኔ እውነቱን ልንገርሽ ከአንቺ ለልጅሽ ነው ያዘንኩት። ወጣት ነሽ፣ ሙሉ አካል አለሽ፣ ምንም ነገር ሰጥተሽ መኖር ትችላለሽ። እቺ ልጅ ግን አይምሯ ተበላሸ፣ አይምሯ ተነካ። አሁን ያለመፈለግ ስሜት ይሰማ ማለት አንቺ ላይ የደረሰብሽ ነገር እሱ ወደ እሷ አመጣሽ። አሁን ምንድን ነው የምትፈልጊው አንቺ? ሳይካትሪስት አገናኝሻለሁ እኔ። ሌላ ምንድን ነው የምትፈልጊው? መስራት፣ በቃ መስራት ነው። ልጄን እንደጀመርኩት መጨረስ፣ በቃ መጨረስ፣ ህልሜ ላይ ማድረስ፣ ህልሜን መኖር ነው የምፈልገው። እኔም ህልም አለኝ እንኳን እሺ፣ ህልሜን መኖር ነው። ኦኬ፣
ቅድም ምን አልሽኝ መሰለሽ? እናት ከዚህም በላይ ትላለች አልሽኝ። ዳት ሚንስ ጥፋትሽ አልገባሽም። እናት ከዚህም በላይ ትላለች ካልሽ ያልኩት ነገር ትክክል ነው ብለሽ ነው የምታስቢው። ልጅሽ ምንም ጥፋት የለባትም። አይ ነው አይደለም። አይ ነው እንደዚህ አላልኩኝም ስልሽ ብዙ ይባላል አይደለ? ስልሽ ልክ ከዚህም በላይ ትላለች እኔም እየተባልኩ ነው ያደግኩት። አዲስዬ እናት ከዚህም በላይ ትላለች እኔም እየተባልኩ ነው ያደግኩት አልሽ። አዎ ብያለሁ። ልክ ስለዚህ የልጅሽ ጥፋት ምንድን ነው? ምንም ጥፋት የለባትም። ከኔ በቃ ለኔ መወለዷ ነው ጥፋቱ። ለኔ ለእግዚአብሔር ልጅ መስጠቱ ነው በቃ ጥፋቱ። ሌላ ምንም ጥፋት የለም አይደለም። እሱም ባይሆን ደግሞ አሁን ልፋቴን ቆጥረሻል፣ ግን ያሳለፍኩት ገብቶሻል። ያሳለፍሽው ከባድ ነው። ተርበሻል፣ ተቸግረሻል። ያሳለፍሽው ከባድ ነው። ተርበሻል፣ ተቸግረሻል። ሙሉ ማለት ነው ሙሉ የኢትዮጵያ ማለት ሰው ልጅ ይልሽ አንድ ነገር እንድትረዱኝ የምፈልገው ሰው ልጅ ወይ ልጅነቱን ነው የሚበደለው ወይ ወጣትነቱን ነው የሚበደለው። አንዱን የህይወቱን ክፍል ነው የሚያጣው። እኔ ግን ሁሉ የህይወቴን ክፍል ነው ያጣሁት። የህይወቴን ሙሉ እድሜን ማለት ነው። ማን ያሳጣሽ? ማን? ልጅሽ ናት ያሳጣችሽ? አባባሌ ተረተሻል። ልጅነቴን እንዳልኩሽ ሰምተሽን ከሆነ እናቴ ነሽ ልጅነቴን የኖረችው። እኔ ለእናቴ ነው ተጠያቂ። እናትሽ ነው ተጠያቂ። ልክ ይኸውልሽ ስለአንቺ ህይወት እናትሽ ተጠያቂ እንደሆነች ሁሉ ስለ ልጅሽ ህይወት ደግሞ አንቺ ነሽ ተጠያቂ። አንቺ ራስሽ የተስተካከለ ህይወት ሳይኖርሽ ወለድሻት፣ አመጣሻት ወደዚህ ምድር። እቺ ልጅ ምን ታርግ እሷ? አንቺ እኮ ነሽ ፈልገሽ ያመጣሻት። አይ እኔ ብቻ እኮ አይደለሁም እንዴ። እኔ ብቻ አይደለሁም አብዬ አይደል? እኔ ብቻ ነኝ እንዴ? ማህፀን ያለው እኔ እኮ ተፈጠረ ግን ማህፀን ያለው ሴት ነው ማህፀን በቃ። ስለዚህ ፈጣሪ ማህፀን የሰጠን እኛ ኃላፊነት እንዲሰማን ነው። ልክ ከወንድ ጋር ስንተኛ ኮንዶም ካልተጠቀመ ይቅርታዬን ቃል እኔ ሚዲያ ላይ ተጠቅሜው አላውቅም። በጣም ኢሞሽናል ስለሆንኩ ነው። ሶሪ ጋይስ። እየተጠቀመ ካልሆነ ማስቆም፣ ኦኬ ማስቆም። ሽጉጥ አልተደቀነብንም፣ ፈልገን የተኛ ነው። ስለዚህ ማስቆም አለብን። ኖ ግዝና እንዳይፈጠር እኔ ለራሴ የምበላው ሳይኖረኝ ወደዚህ ምድር ልጅ ማምጣት አልፈልግም። ኖ ማለት ኃላፊነት ሊሰማን ይገባል። እኛ ደግሞ ካጠፋን ጥፋታችንን ለጥፋታችን ኃላፊነት ወስደን ስህተት በስህተት አይታረምም። ኃላፊነት ወስደን ስህተታችንን በራይት ማረም አለብን፣ በራይት ማስተካከል አለብን። እኛ ደግሞ ህይወታችን የሚለወጠው እኛ ለፈጸምነው ስህተት ሰዎች ላይ ጣት መጠቆም ስናቆም ነው። ሰዎች ላይ መፍረድ። እኔ ያለ ፕሮግራም አርግዤ አብሮኝ የተኛውን ወንድ ላይ ጣት መጠቆም እስካላቆምኩ ድረስ ነገ ሌላዋም ሴት አሁን እኛ እዚህ ጋር 6900 ሰው ባለበት ስንነጋገር፣ አዎ ትክክል ነሽ እሱ ነው ጥፋተኛ ካልኩሽ የሀገር ሴት ተነስታ ልታረግዝ ነው። ሴቷ ናት ጥፋተኛ። አላስፈላጊ እርግዝና ሲፈጠር ማህፀን ያለው ሴቷ ውስጥ ነው። ሴቷ ስተኛ ወንዱ ኮንዶም ካልተጠቀመ ሴቷ ታስቁመው፣ መድኃኒት ትውሰድ እንዴ። ምን ነው ከ13 ዓመት ካለፈን በኋላ እኮ ወንድና ሴት ሲተኙ እርግዝና እንደሚፈጠር እናውቃለን። በዚህ በሰለጠነ ዘመን እኛ ያለ ፕሮግራም ስለሚወለዱ ልጆች ወይም ያለ ፕላን ስለሚፈጠር እርግዝና ልናወራ ይገባል? በዚህ በሰለጠነ ዘመን አይገባም። እኔ የምሰራው እያንዳንዱ ስህተት ነገ የልጆችን ህይወት አፌክት ያደርጋል። ኃላፊነት የሚባል ነገር አለ፣ ሪስፖንሲቢሊቲ። ዛሬ ልጆች ስናሳድግ ኃላፊነት እንዲሰማቸው አድርገን እናሳድጋቸው። ስለ እርሳሳቸው ኃላፊነት እንዲሰማቸው አድርገን ካሳደግናቸው ነገ ዝም ብለው ያለ ፕላን አይወልዱም። ምን አበለዋለሁ በምን አስተምረዋለሁ ሳይሉ አይወልዱም። ስለዚህ ስህተቱ ያንቺ ነበረ። ስህተትሽን አንቺ ነሽ የምታስተካክል። ልጅሽ ምንም ያጠፋችው ነገር የለም። ፈጣሪ አላጠፋም። ፈጣሪ አይምሮ ሰጥቶናል። ሲፈጥረን ይህንን የሰጠን እንድናገናዝብበት ነው፣ እንድናስብበት ነው። ምንም ነገር ከማድረጋችን በፊት አይናችን እያየ ገደል ውስጥ ዘለን እየወጣን ፈጣሪ ሆይ ለምንድን ነው ስዘል ያላስቆምከኝ አንልም። እንድናይ አይን ሰጥቶናል፣ ገደሉ እንዲታየን፣ እንደገና እንድናገናዝብ ገደል ውስጥ ከገባው ምንድን ነው የሚፈጠረው የሚለው እንድናገናዝብ አይምሮ ሰጥቶናል። ጨረሰ ስራውን ፈጣሪ እንጂ እኛ ዘለን ጓሮ ተቀምጠን እባቡ ሊነድፈን እየመጣ ቆይ ፈጣሪ እባቡን ይጠራውና ወደዛ ይወስደዋል ብለን አንጠብቅ። አይምሮ ሰጥቶናል። እሱ አይምሯችንን እንጠቀምበት። ሁላችንም ስህተታችንን አምነን ስንቀበል ነው ስህተታችንን ለማረም ህይወታችንን ለማስተካከል እርምጃ መራመድ የምንጀምረው። አንቺ ነሽ የተሳሳትሽው፣ ስህተትሽን አንቺ ታስተካክያለሽ። እንደገና ለአንቺ ሳይካትሪስት ሳይኮሎጂ እና የሚባለውን አገናኝሻለሁ። በተረፈ
ልጅሽን ይቅርታ ጠይቂያት። በጣም በጣም ትሪት ያስፈልጋታል ልጅሽ ራሱ እና ምን ቆይ ስልኳ ደግሞ ምንም ፋታ የለውም። ቆይ እንዴት መለስ ስልክ እያወራች የለችም። ሶሻል ሚዲያ ላይ ስለ ፖስቶቹ ማንም ነው የሚደውለው? ተለቋል አንዴ ነገ እያንዳንዷ እናት እየተነሳች ልጇን እንደዚህ እየተናገረች ትፖስታለች። ይሄ ነገር ማቆሚያ የለውም ዴ አቡዬ እውነት ነው። ስታፒት እናቴ ትሙት ነገ እያንዳንዱ እናት ልጁን አቢዩዝ እያደረገ እየፖሰተ እንትን ሊል ነው። ስለ ልጆቻችን ኃላፊነት ይሰማል። እኔ ነኝ ተጠያቂ ስለ ልጆቼ እኔ ህፃኗን አይታችኋታል? አይኗን እኔ ቪዲዮን ሳየው ልጄን ኑኑዬን ልጄን ቁጭ አድርጌ ነው የሳልኩት። በቃ በልጅቷ ቦታ አይኗ እንባ አዝሎ ቀይ ሆኖ እናቷን ታያታል ብላ ላይክ ምን እያለ ነው አይምሯ? የልጅነት አይምሯ ምን አድርጌ ነው? እሺ ምንድነው ጥፋቴ? እሺ አሁን መፈጠሬ ነው ራሴን እኔ ያልፈጠርኩትም ምን ላርግ እያለች ነው አይምሯ። እኔ የሚመስለኝ በቃ ዝም ብላ እንባዋ ሲወርድ በቃ እኔ ምን አድርጌ ነው? ምንድነው እዚህ ጥፋቷን እየፈለገች ምንድነው ጥፋቴ? ራሷን ትጠላለች። አሁን ልጅ እውነት አትጠላ ማይ ጠንካራ ልጅ ነች። አትጠላም በፍጹም። እሺ አንቺ ካልሽ ታምነኛለች። ተናድጄ እንደሆነ በጣም ከፍቶኝ እንደሆነ ትረዳለሽ፣ ይገባታል። ልቤን አሞኝ እንደሆነ በቃ ውስጤ ታሞ እንደሆነ ይገባታል፣ ታውቃለች። በፍጹም ትናንትም ያው ሰዎችም አናግረዋታል፣ ያናገሯት ደውለውልኛል። አይ እናቴ ስለከፋት ነው እንጂ ትታኛ አትሄድም ትመጣለች ነው ያለቻቸው ለሰዎቹ። ይሄ ማለት ስለምትረዳኝ ያለውበት በቃ ህመሜ ስለገባት ማለት ነው። እና በፍጹም ራሷን አጠላብኝ። ምክንያቱም ከስንት አንድ ቀን ነው ገብቶሻል። እንደዚህ አይነት ንዴቶች ተጠራቅመው ነው ገብቶሻል። ተጠራቅመው ነው እኔ ህይወቴን ነው ምንም ነገር እኔ እሷን ለማስደሰት ምንም እኔ እሷን ለማስደሰት ያላደረኩት ነገር የለም። ምንም ባገኘሁት ነገር ምንም አላጎደልኩባትም። ምንም የኔ እኔ ልጉደል። አዲስ ማሪ ላንቺ ህይወት እንደዚህ መሆን ማነው? ላንቺ ህይወት ላንቺ መቸገር ላንቺ አሁን መራብ መቸገር ማን ነው ተጠያቂ? ማንም ተጠያቂ አይደለም። ይሄ የእህል ውሃ ነገር ነው አይደለም። የእህል ውሃ ነገር አይደለም። እኔ ነኝ ተጠያቂ በይ። እመኚ መጀመሪያ ጥፋትሽን። ላንቺ ህይወት አንቺ ነሽ ተጠያቂ። 18 ዓመት እስኪሞላሽ ድረስ ቤተሰቦችሽ ይወቀሳሉ። ከ18 ዓመት በኋላ የኛ ህይወት የኛ ኃላፊነት ነው። ህይወታችን ምርጫችን ነው። ፈጣሪ እኮ ነፃነቱን ሰጠን፣ እድሉን ሰጠን እኮ ፈጠረሽ፣ ሙሉ ጤነኛ አደረገሽ፣ ሙሉ አካል ሰጠሽ ፈጣሪ። ከዚህ በኋላ ፈጣሪ ሊወቀስ የሚችለው እንዴት ነው? እንዴት ነው ፈጣሪ የሚወቀስ? እኔ እኮ ሰራሁልሽ አቡ፣ ሴትም ወንድም ሆኜ እኮ ናርኩኝልሽ። ልጅነቴን እድሜን ሙሉ ሴትም ወንድም ሆኜ ነው ለራሴ እናት አባት ሳይኖረኝ ለራሴ እናት አባት ሆኜ በጣም ብዙ ለእናቴ ልጅ ህይወትሽን መለወጥ ካልፈለግሽ ምክንያት ብትደረድሪ ይኸውልሽ አዲስ ህይወቱን መለወጥ የማይፈልግ ሰው ምንም አይነት ምክንያት ቢደረድር ህይወቱ አይለወጥም። ጎዳና ላይ ተጥሎ ያደገ ልጅ ራሱን ካወቀ በኋላ ከሊስትሮ ጀምሮ ጥሮ ግሮ ሰርቶ ገንዘብ አጠራቅሞ ህይወቱን ለውጦ ዛሬ ላይ ሀብታም ይሆናል። ማ እሱ የሰራው እኮ ይልሽ እኔ እኮ ቆሎ ከመሸጥ ልብስ በህይወት እስካለሽ ድረስ አታቆሚም። ስትከስሪ ከዜሮ ትጀምሪያለሽ። ሙሉ ጤነኛ እስከሆንሽ ድረስ ሆስፒታል እስካልተኛሽ ድረስ አካልሽ እስካልተቆረጠ ድረስ ስትከስሪ እንደገና ከዜሮ ትጀምሪያለሽ። ስትከስሪ እንደገና ከዜሮ ትጀምሪያለሽ። እስኪሳካ ድረስ አታቆሚም። ምክንያቱም የምታቀርቢ ከሆነ ግን መቼም አይሳካም። ነገም ስትከስሪ ምክንያት ታቆሚያለሽ። ነገም በምን ደግሜ እንደ ድሮ እኮ በአንድ ሺህ ብር አይደለም ዘንድሮ ሰው ስራ የሚጀምረው። በ500 ብር ተነስቼ ስራ አልጀምርም። አሁን እኮ ኢትዮጵያ ውስጥ ጎመን መሸጥ እኮ አትችይም። ጎመን አትሸጭም እኮ በቃ ኢትዮጵያ እንዲሆናለች። የደሃ ሀገር አይደለችም ኢትዮጵያ።
ኢትዮጵያስ ጎመን ይዘሻ እኔ ያሳይሻለሁ ከፈለሽ አሁን ወደ አዲስ አበባ ስመለስ ቪዲዮ ቀርጬ ማንም ጎመን ለመሸጥ መከራውን እየበላ ነው። እንኳን ሌላ ነገር መንገድ ላይ እንጀራ ከቤትሽ አብስለሽ ወተሽ እንጀራ መንገድ ላይ መሸጥ አልችልም። ጉልት መሸጥ ጉልት ተብሎ የሚሰጠውና ሰው ያለበት ቦታ ለየቅል ነው። ሰው ያለው እዚህ ጋር ጉልቱ ያለው ታች አዲስ አበባ እኮ እንዳልነበር ሆናለች። የድሮ አዲስ ከ5 ዓመት በፊት የምናውቃት አዲስ አበባ አይደለች። ማንም ሰርቶ የሚበላባት አዲስ አበባ አይደለች። በዚህ ሰዓት ኢትዮጵያ ውስጥ ጉሊት እየሸጠ የምትኖር እናት የለችም እያልሽ ነው? ሽንኩርት ድንች እየቸረቸረች የምትኖር እናት የለችም እያልሽ ነው? እያልኩሽ እኔ በነበርኩበት እኔ አሁን ባለውበት ሰፈር እንደ በፊቱ አይደለም። ስለሌላው ሰፈር አይደለም እኔ የማወራው ስለ ራሴ ሰፈር ነው። አሁን እኛ ሰፈር እንደዛ አይደለም። የሌላውን ሰፈር ደግሞ ሌላ ሰው ይናገር የሚያውቅ ይናገር። እኔ በእኔ ሰፈር ግን እንደ ድሮ አይደለም። በቆሎ ወተን መሸጥ አንችልም። ቆሎ ቆልተን መንገድ ላይ መቀመጥ አይቻልም። ወይ ደግሞ መቀመጥ የምችይበት መንገድ ሰው የለውም። በዛ መንገድ ሰው አይተላለፍም። ሰው የሌለው ቦታ በክራይ ቤት ነው። ክራይ ቤት አይደል የምትኖሪው? ለምን ሰፈር አትቀይሪም? ኪራይ ቤት እኮ አይደለም ባዶ ቤት ተጠግቼ ነው አሁን የምኖረው አላልኩኝም እንዴ? ኪራይ አልቆ ብር ጨርሼ አሁን እዛው ኮንዶሚኒየም ላይ ባዶ ቤት እጣ ያልወጣበት ቤት ላይ ነው ያለሁት ለጊዜው ብያለሁ። ለምን ምንም አይነት መንቀሳቀሻ ነገር የለኝም። ምንም የለም። አንድ ልጅ ብቻ የምታሳድግ ተቀጥራ የምትሰራ እናት የለችም ኢትዮጵያ ውስጥ? ትኖራለች። አንቺ ለምን ታዲያ ያንን አልሞከርሽ ተቀጥሮ ለመስራት? እንደኔ አይነት ያልተማረ ሰው በምን ያህል ደሞዝ ነው ተቀጥሮ የሚሰራው? 3000 ብር 4000 ብር። እሺ እኔ ልፈልግልሽ ያልተማረም ሰው የሚሰራው ስራ እኔ ራሴ ነኝ የምሰራው። እኔ ከሰራውም የራሴ ነው። ልጅነቴ ነው የበላው የሰው ቤት ስራ ይበቃ። አልሰራም ሰው ቤት በቃ። እኔ ይቅርታ አድርጉልኝ። እኔ አሁን በቃ ማርያም በቃ እናንተም ጋር ልወጣ ነው በቃ። እግዚአብሔር ይስጥልኝ ስላዋራችሁኝ ስለሰማችሁኝ አመሰግናለሁ። ግን ማለት እኔ ራሴን ነው በቃ ከሰራውም የራሴን ነው በራሴ ነው የምሰራው። ቤቴ ውስጥ ልሰራ የምችለውን ስራ ነው የምፈልገው። ቤቴ ቁጭ ብዬ በቃ ራሴ ልብስም ማጠብኩ ምንም ማጠብኩ እኔ ራሴ ቤቴ ውስጥ ከራሴ ጋር እየዋልኩ የምሰራው ስራ ነው የምፈልገው። ለምሳሌ አገልግልም ሊሆን ይችላል ምንም ይሁን ቤቴ ልሰራ የምችለው ስራ ነው እኔ መስራት የምፈልገው። እኔ በፍጹም ተቀጥሬ መስራት አልፈልግም። ስለማትፈልጊ ነው እኔ የራሴ ከሰራ እግዚአብሔር ካረገልኝ የራሴ የቅጥር ስራ እኮ አቡ አልተረዳሽም። አያኖርም፣ የቅጥር ስራ አያኖርም። ጤፍ ቢገዛ ዘይት አይገዛም። ዘይት ቢገዛ በርበሬ ሽሮ አይገዛም። ዘይት ስንት ነው? ጤፍ ስንት ነው? እንደገና ስንት ነገር አለ። የመብራት ክፍያ አለ፣ የውሃ ክፍያ አለ፣ ብዙ ነገር አለ። እንዴት አድርገው ነው ሌሎች እናቶች እንደው ልጅ ተቀጥሬ እኔ አላቅም እነሱ እንዴት አድርገው እንደሚያሳድጉ። እኔ ስለ ራሴ ነው የማውቀው። እኔ ስለ ሌሎች ስለ ራሴ ነው። አዎ ይጠይቁ፣ ያውሩ፣ ችግር የለም። እኔ ችግር የለውም። ምን ይጠይቁ፣ ያው ሁሉም ሰው ያውራ ራሱ እንዴት እንዳሳደገ ተቀጥሮ እንዴት እንደሚኖር ምናምን ያሳድግ። ግን እንዳልኩሽ ነው በፊት ረጅም ጊዜ ተቀጥሬ ሰርቻለሁ። ተቀጥሬ መስራት ባለብኝ ሰዓት ለምን ዲቦራ እንዴት አደረገች? ስለ ዲቦራ ለመግራት እኮ ነው። ልጇን አዝላ እንዴት ተሰራ እንደነበረ እንዴት እንዳረገች ያለ ማንም እርዳታ ልጇን እንዴት እንዳሳደገች ልጅ አዝላ ስራ ቦታ ትሄድ እንደነበረ ዲቦራ እንድታበረታት እሷን እንድታጠነክራት ዲቦራን በቴሌግራም ልጠራት እኮ ነው። ሌላ እናት እንዴት ልጅ እንደምታሳድግ ስልክሽ ረፍት የለውም። አናግሪና ስጨርሽ ወደኛ ትመለሻለሽ። አንቺ ስልክሽ አንዴ ይቅርታ ብዬሽ እኔ እኮ አሁን ይልሽ ማህሌት 11 ዓመት ከመድረሷ በፊት ልጃዝዬ እኮ ልብስ አጥቤያለሁ። ልጃዝዬ እኮ አሻሮ ቆልቻለሁ። ልጃዝዬ ቆሎ ሽጫለሁ እኮ
በቃ አንድ ደሃ እኔም እኮ ልጅ አዝዬ ልጅ ታስሎ የሚሰራውን ስራ ሁሉ ሰርቼ ነው እዚህ የደረስኩት። አሁን ግን እንደ በፊቱ ይኸውልሽ እኔ ወገቤ በጣም ያመኛል፣ ሲጀመር በጣም ያመኛል። እኔ የራሴን አንድ ልብስ አጥቤ ቀና ስል ያመኛል። እኔ አሁን ሰው ቤት ላይ ተቀጥሬ ጎንበስ ቀና ብዬ መስራት አልችል። አንደኛ ሞራሉም የለኝም። በቃ እኔ ደክሞኛል። ገብቷቸዋል። ደክሞኝ ነው። እኔ ለማንም ከዚህ በኋላ ታዝዤ መኖር አልፈልግም። በቃ የለም የመታዘዝ ሞራል የለኝም። እኔ በቃ መታዘዝ ባለብኝ እድሜ ላይ ታዝዤ ኖሬያለሁ። አሁን ግን አልችልም። በቃ አልችልም። እኔ መውረድ አልችልም። በቃ አልችልም። ለምን አይገባችሁም? በቃ አልችልም። እኔ አልችልም። በቃ እሺ ማንም ማድረግ ያለባትን ነገር አድርጌ ነው እዚህ የደረስኩት። እኔ ከማንም 74 ሳንቲም አላቅም። 0.5 ሳንቲም እኔ ህይወት ውስጥ የለም። እኔ ህይወት ውስጥ የማንም ሰው 75 ሳንቲም የለም። ለልጄ አንድ ሰው ልብስ ገዝቶላት አያውቅም። አንድ ሰው ጫማ ገዝቶላት አያውቅም። በቃ እኔ አሁን በቃ እኔ በፍጹም እኔ ተቀጥሬ የሚታዘዝ አእምሮ የለኝም። በቃ እኔ በራሴ ሳዝኝ ነው። በቃ እኔ ለምሳሌ ከትምህርት ጀምሬ አዲስ ዝም ብለን ሳታን መቃተል ምንድን ነው የምትፈልጊው? እሺ አዲስ ምንድን ነው የምትፈልጊው? አንቺ አሁን የምትፈልጊው ንገሪኝ። ምንድን ነው የምትፈልጊው? እኔ በቃ የራሴን ስራ ነው፣ ምግብ ቤቴን ነው መልሼ መስራት የምፈልገው። እኔ ሌላ ምንም አልፈልግም። ምግብ ቤትሽን ብዙ አልፈልግም። በቃ ትንሽ የቤት ኪራይ የሚሆንና ምግብ ቤቴ ስንት ይፈጅብሻል? ያላቀም አሁን እኔ አላቅም። እኔ ይሄን ያህል ብዬ ተመን አላወጣም። አቡ እኔ በቃ ሰው ያገዘውን ቢያገዘኝ እኔ እንዴትም አድርጌ መስራት እችላለሁ። ግን የራሴን ነው መስራት የምፈልገው። በቃ በአጠቃላይ አቡ እኔ ይሄን ያህል ብዬ ብር አላወጣም። ትንሽዬ ስንት እንደሚከፈት ይንገሩሽ አሉ የሚያውቁ አዲስ አበባ። እኔ በጣም ትንሽዬ ሽሮ ቤት ነው የምፈልገው። 3 በ3 የሆነች ትበቃኛለች። እኔ ሰፊ ነገር አልፈልግም። ራሴ የምሰራው ነው። በቃ ራሴ እኔ አንድ ሰው ሊሰራው የሚችለው ስራ ነው እንዲኖረኝ የምፈልገው። በቃ እኔ ብዙ ነገር አልፈልግም። እሷ ትሰጥሻለች። ሚስ ሪም ነች። ቀጮ በዋትሳፕ ላኪልኝ ስልኳን። እኔ ልጇን አናገራታለሁ። ማለት አዱ ነው ብቻ የሆነ ሰው መጥቶ አካባቢሽ ላይ ያለን ሰው አናግሮ ታሪክሽ እውነት እንደሆነ ተጣርቶ እንደገና ላይክ ምግብ ቤት የሚያህል ነገር ሳይሆን ትንሽ ነገር ላይ ታገልግል። ለምሳሌ መስራት ምቺ ከሆነ ያንን ማገዝ ሙያው ካለሽ ለምን በጣም ብዙ ታማሚ ስላለብን ነው። አልኩሽ እኮ አቡ ብዙ ነገር ማልኩ በቃ ትንሽ ነገር ነው። ግን መጀመሪያ ግን ትንሽ ደገፍ እንጂ ያስፈልግሻል። ሳይካትሪስት ሊያይሽ ይገባል። የስነ ልቦና ሐኪም ያስፈልግሻል። ገባሻ? የስነ ልቦና ሐኪም ያስፈልግሻል። ለምን መሰለሽ? ያደግሽው አስተዳደግ ስለጎዳሽ ያንን ትሪት ሳትደረጊ ያንን ትሮማ ሳትታከሚ ሳትድኝ ስለሆነ ልጅ የወለድሽው ልጅሽ ላይ እንትን እያልሽባት ነው። ልቦች ያት መጀመሪያ እኔ በማሳየው መንገድ አሳይቼ ታሪኳን አስጠንቼ እውነት ከሆነ ይዤላችሁ እመጣለሁ። አለቀ። እውነት ከሆነ አካባቢዋ ሄዶ ስለሷ በደንብ የሚጠይቅ የሚያጣራ ሰው ልኬ ተጣርቶ እውነት ከሆነ ታሪኳ የዛኔ እኔ ነግራችኋለሁ። አቤት እኔ እንደ ሀሳብ ወደ ልጇ ብትመለስ እና አሁን ያለችው ኦልሬዲ ሐዋሳ ነኝ ብላለች። ልጇን እንደዛ አይነት ቪዲዮ ከሰራች በኋላ ተነስታ ወደ ሐዋሳ ሄዳለች። ዛት ሚስ ወደ ልጇ ተመልሳ መጀመሪያ ካለችበት ነገር ተመልሳ ልጇ እሷ ትበል እንጂ ጠንካራ ናት ትበል እንጂ ኦፍኮርስ ልጅቷ ትሰበራለች። ይሄ ነገሮች ቁጭ አድርገሻ አንቺ የነገርሻት ነገር ይሰማል። ረጁ እንደዚህ አይነት ሰው ይኸውልሽ በሳይኮሎጂ በጣም ብዙ ቴራፒ ተደርጎለት ካልሆነ በስተቀር መቼም ነው ማያምነው። ምንም ነገር ብትዩ ምክንያት ያቀርብልሻል። ልጅሽ ልቧ ይጎዳ አትጎዳም፣ ጠንካራ ነው። ላይክ ለምደዋለች አይነት ነገር ነው። ስለዚህ ጉዳዩን ክርክር ከምናረጋው እሷን ሳይካትሪስት አገናኛታለሁ፣ የስነ ልቦና ሐኪም አገናኛታለሁ። የስነ ልቦና ሐኪም እሷም ልጇም ሊታዩ ይገባል።
ግን ተመለሽ እንድትያት ነው ካለችበት። ሐዋሳ ነኝ ብላለች። ወደ ልጇ ተመለሳለሁ። ነገ መለሳለሁ። ማርያምን እኔ ነገ መለሳለሁ። ብዙ ሰው ነው እንትን ያለውና እኔ መለሳለሁ። ነገ መለሳለሁ። አብዬ ቼክ አድርጊ ዋትስአፕ። እሺ እሺ ሼር አድርጉለት ቅልቦች ጋር ዋትስአፕ ቮይስ አድርጌለታለሁ። በዚህ ዘመን ልጆቻችን እንኳን ጥለናቸው ሌላ ቦታ ሄደን አብረናቸውም ሆነን እኮ ስንት ነገር እንደሚደርስባቸው በዚህ ዘመን በጣም ነው የሚያስፈራው። አዲስ ልጅሽ ግን ጎረቤት ሆነ ነው እንዳደረግባትናናትሰጊ አንቺ በሌለሽበት ገብቶ የ11 ዓመት ልጅ ሆነ ነገር እንዳያረጉብሽ ላይክ ዩ ነው ሴት ናት አትሰጊ። ድምፅሽ ታፍኗል። አዲስ አይሰማም። ኮንዶሚኒየም ላይ ነው ያለሁት። 6ኛ ፎቅ ላይ ነው ያለሁት። ያው ብዙ ሰው የለም እዛ ላይ። እኔ 3 ሰው ነን ያለነው ፍሎሩ ላይ። ከዛ አሁንም እኮ እንትን ስል ሁሌም ስወጣ በር ከውስጥ ትቆልፋለች። ሰንሰለት ትልቅ ቁልፍ አለ፣ ከውስጥ ትቆልፋለች ስወጣ። ሁሌም ስወጣ እንዳልኩሽ እኔ ከውጭ ስራ ከጀመርኩ ጀምሮ እሷን መያዝ በማይመቸኝ ሰዓት ሁሉ እየተውኳት ነው ሲሄድ የነበረው። ጠዋት ጉልት በቆሎ ላመጣ ሲሄድ እንደተኛች ነው ትቻት የምሄደው። የአመት የ2 ዓመት ልጅ እያለች እንደዚህ ሆነን ነው የኖር ነው ህይወታችንን። ምክንያቱም ሁለት ነገር እሷን የማን ጥፋት ነው? የኔ ጥፋት ነው። የኔ ጥፋት ነው። ግን እኔ ምናግዝሽ ጥፋትሽን አምነሽ ከነ ጥፋትሽ ነው። እኔ በጣም ተናድጄብሻለሁ። ከነ ጥፋትሽ ግን ነሽ አግዝሻለሁ። ለልጅሽ በጣም አዝኛለሁ። ለምን ይሄ ኃላፊነት አልወሰድሽም? አንቺ ነሽ ያመጣሻት፣ እሷ አይደለችም የመጣችው ወደዚህ ምድር። ወደሽ ፈቅደሽ ተኝተሽ አረገዝሻትና አመጣሻት። ለራስሽ የምትበይው ሳይኖርሽ፣ ራስሽ ማደሪያ ሳይኖርሽ አመጣሻት ወደዚህ ምድር። ታዲያ እቺ ልጅ ምን ታርግ እንዴ? ምን ታርግ? አንቺ ፈቀሽ አቡዬ ኃላፊነቴን ለመወጣት እኔ አልጣርኩም። ብዙ እኮ ብዙ ማለት ነው እየወቀሷል። ብዙ የኢትዮጵያ እስከምትሞቺ የመጣር ግዴታ አለብሽ። ስለ ልጆችሽ ነው የምልሽ። እኔ ስለ ልጆቼ እስከምሞት የመጣር ግዴታ አለብኝ። 18 ዓመት እስከሚሞላቸው ማብላት፣ ማጠጣት፣ ማስተማር ከየትም ላምጣው እነሱ ምን አገባቸው? እስካመጣኋቸው ድረስ ወደዚህ ምድር ግዴታዬ ነው። የእናትነት ኃላፊነቴ ነው። እኔ ነኝ ወድጄ ተኝቼ ያመጣኋቸው። 18 ዓመት ሞልቷቸው ቻው እስከምላቸው ድረስ ከዚህ ቤት የማብላት፣ የማጠጣት፣ የማስተማር ሰላማቸውን የመስጠት ግዴታ አለብኝ። ገባሽ? ያለ ጥፋታቸው ልወቅሳቸው አይገባም። ቪዲዮውን ደጋግመሽ እዩ። የልጅሽን አይን እዩ። ያለ ጥፋቷ ወደዚህ ምድር በመምጣቷ እንድትጸጸት ፈጣሪዋን ለምን ፈጠርከኝ ብላ እንድትወቅስ ነው ያደረግሻት። እሷን በመውለድሽ የደረሰብሽን ችግር ነው እየነገርሻት የነበረው። ገባሽ? እሷ ከመፈጠሯ ውጭ ምን አደረገች? ፍጠሩኝ አላለችም እኮ። ወይ ፈጣሪን ፍጠረኝ አላለች፣ ወይ አንቺን ፍጠሪኝ አላለችሽ። አንቺ ወደሽ ተኛሽ፣ ፈጠርሻት። ከዛ ወቀሳ እንደዛ ግን አንቺን በመውለዴ እንዲሆኝ ተንከራተች። ምን ታርግ? ምንም ሁኝ አይመለከታትም። እሷ እስከ 18 ዓመቷ ሴፍ የሆነ ላይፍ የመስጠት ግዴታ አለብሽ። ካለበለዛ ኃላፊነቱን ማትችይ ከሆነ ለድርጅት ስጫት። አትሰቃይ ልጅቷ። ለሚያሳድግ ድርጅት ስጫትና ጥሩ ህይወት ትኑር። ወደ ውጭ ወስደው ጥሩ ትምህርት ያስተምራል። እንደዛ ነው። እሺ በቃ እሺ፣ እሺ ጎበዝ። እንደዛ ልጅሽን ይቅርታ ጠይቂያት ፕሊዝ። በጣም አቀቃፊያትና ይቅርታ ልጄ ቢያት። ይቅርታ በቃ ሴጣን አሳስቶኝ ነው እንጂ አንቺ ለኔ ውድ ነሽ ቢያት። ውድነቷን ንገሪያት።
ገባሽ? ራሷን ዝቅ አርጋ ከሰዎች ታያለች። እኔ ሳልፈለግ የተፈጠርኩ ነኝ፣ እኔ ለእናቴ ሸክሟ ነኝ። ሸክምሽ እንዳልሆነች ጌጥሽ እንደሆነች ንገሪያት። ካለበለዚያ ነገ ማለት ነው ነገ ማንኛውም ወንድ ሲመጣ ወንዱም ተለማማጭ ነው የምትሆነው። ምንም ቢተፋባትም አብራው ትኖራለች። ወንድ ልጅ ቢደበድባትም ቢተፋባትም ለምን እኔ አረባም ብላ ነው የምታስበው። ገባሽ? ነገ ልጅሽ አሁን 11 ዓመቷ ነው፣ ከ7 ዓመቷ ነው፣ 18 ዓመት ሲሞላት ቦይፍሬንዷ ቢደበድባት ምን ቢላት ትተው አትሄድም። ቢካዝ ሌላ ማንም አይፈልገኝም ብላ ነው የምታስበው። እኔ ዋጋ የለኝም፣ እኔ ዋጋ አላወጣም፣ እኔ ከሰዎች ሁሉ ያነስኩ ነኝ ብላ ነው የምታስበው። ገባሽ? ሰውን ተለማማጭ ትሆናለች፣ የሰዎች ባሪያ ትሆናለች፣ የሰዎች አሽከር ትሆናለች። ለምን? ዝቅ አርጋ ራሷን ስለምታይ። ልጅ ደግሞ መውለድ ያለብን ብቁ ስንሆን እንጂ ጓደኛ ስላስፈለገ ብቸኝነት እንትን ስላለን አይደለም። ስለዚህ ልጅሽን ይቅርታ ልትጠይቂያት፣ ልታጥፊያት፣ ፍቅር ልትሰጫት ይገባል። አይኖ አንቺ ያልተሰጠሽን ፍቅር ኬት አምጥተሽ ትሰጫለሽ? አንቺም ላይ እኮ እየፈረድኩ አይደለም። አስተዳደግሽ ሙሉ ተንከራተሻል፣ ተርበሻል፣ ተጠምተሻል፣ ተበድለሻል እና ያ ነገር አንቺ ደግሞ እነሱ የሰጡሽን አምጥተሽ ሰጠሻት ለሷ። ገባሽ? እናትሽ አንቺ ላይ ያደረገችውን ነገር ውስጥሽ ልጅ ላይ ያደረግሽባት። ይህ ደግሞ የእሷ እንትን አይደለም፣ የእሷ ችግር አይደለም። አንቺ ላይም እናትሽ ያደረገችብሽ ነገር የአንቺ ጥፋት አይደለም። ሲወርድ ሲዋረድ የመጣ ነገር ነው። አሁን አንቺ መታከም አለብሽ፣ ልጅሽ መታከም አለባት። ነገ ልጅሽ ደግሞ እሷ ልጆቿ እንደዚህ ትሪት እንዳታደርግ ልጅሽም አንቺ ሳይኮሎጂ ሊያያችሁ ይገባል። የስነ ልቡና ሐኪም ሊያያችሁ ይገባል። ሁለታችሁ አንቺ ጋር ሊቆም ይገባል። ነገ ልጅሽም ልጇ ላይ እንዳትደግመው። ሚዲያ ላይ ስለበተነች መሰለኝ ስልኳ በጣም ነው የሚጠራው ስልኳ። አውዬ እንዴት ነሽ? ቆይ እንዲሆን ያያችሁ አትደውሉባት። አንድ ችግሯን ትጨርስ፣ አትደውሉባት። እዚህ እኮ እያዩዋት ነው የሚደውሉት። እዚህ እያዩዋት ባትሪዋን አጨርሱባት። ባትሪዋን አጨርሱት፣ መፍትሄ ታገኝ ትጨርስ። ከዚህ ስትወጣ ትደውሉላት አላችሁ። ሁላችሁም የራሳችሁን እንትን ለማሰካት አትረባረቡ። በአላ መፍትሄ ታገኝ፣ ከዛ ትደውሉላት አላችሁ ከዚህ ስትወጣ። አንዷ ዛግማኔ እኔ ጋር ነው የምትማረው አንድ ላይ ከልጄ ጋር ትላለች። ሀቡ እሷ እስክትመለስ እኔ ጋር ትሆን ትላለች። ያው ቅድም ስደውላችሁ የሆኑ አሮጊት ነገር ናቸው ማለት ትልቅ ሴትዮ ነገር ናቸው ያነሱት። ምኗ እንደሆኑ አላውቅም። ርኮዜ ማን ናቸው? ቦታ ስለሌለ ነው። ሜላትና አህመድ ልሸኛቸውና አስገባቸው። አይ የሩቅ ቤተሰብ ነች። በእናቴ በኩል ዘመድ ነች። በኋላ እናወራለን። ኦኬ። አይ እሳቸው ነበር ያነሱት ስደውልላቸው። ለዛ ግርማ ማን ነው? የእሷ ጎረቤት ነው። ግርማን አስገቢ የሚሉኝ ኮመንት ላይ አይደለም። ግርማ ሳትሆን ሴት ናት መጀመሪያ የጻፈችው። ፊዮሪ የሚለውን አይደል ያስገባት? አቡዬ የልጄ አላውቅም። ማናት እኮ ምን ፈልጋ ነው የምትገባው? አልገባኝም። ምን የጻፈች ነው? አቡዬ ልጇ እኔ ጋር አብራ ነው የምትማረው እና ላግዛት ነው የምትለው። አብራ እስክትመለስ እኔ ጋር ትሆን ነው መሰለኝ። እኔ በራሳቸው ሰዓት መተው ታውቂያታለሽ? ነገ መለሳለሁ። እሺ ታውቂያታለሽ? ምን መሰለሽ እኔ በራሴ መንገድ ነው እንጂ ማጣራት የምፈልገው የሆኑ ሰዎች እዚህ ጋር መተው አውቃታለሁ እንደዚህ ብለው ጉዳዩን አምኜ አልቀበልም። እኔ ነገ መለሳለሁ፣ ችግር የለውም። እኔ በቃ ነገ መለሳለሁ ብዬ። ግን ማን አለ አብሯት? እሺ አሁን ልጅሽ ቤት ውስጥ አብሯት ማን አለ በዚህ ሰዓት? የእናቴ ዘመድ የሩቅ ቤት አለች። የእናቴ ዞሮ አይቀርብ ሰው ነች አለች። ማለት ማን ነግሯት ሄደች? ስልኳን የእሷን ስልክ ነው እኮ እንትን ያደረኩት ቪዲዮ ላይ የጻፍኩት የእሷ ስልክ ነው የኔ አይደለም። የአንቺ ሳስር የሚጠራው አሁን ከእሷ እየተቀበሉ ነው የኔን። ለእሷ ደውለው ከእሷ የኔን ስልክ እየተቀበሉ ነው።
እንጂ እኔን አይደለም። እሺ አስገቧት ፊዮሪ ደረጃ አስገቢያት። እሺ ፊዮሪ አንድ ቁጥር ጻፊ እስቲ ማሪ። ወደ ላይ ወጥቼ ልቀጥ። እና ደግሞ ፕሊስ ቪዲዮ ፊውሺ ኦልሬዲ ለልጅሽ ወደፊት ስታድጌን ቪዲዮ ስታየው ጥሩ አይመጣም ለጭንቅላቷ። ጓደኞቿም ደግሞ በዚህ ቪዲዮ ነገር እኩዮቿ እንዳያሸማቅቋት። አንቺ እኮ እናትሽ እንዲህ ነው፣ ነገ ህይወቷ ይለወጣል፣ ጥሩ ህይወት ሊኖራት ይችላል። እና ጓደኞቿ እናትሽ እንዲህ ነበር ትሪት የምታደርግሽ ሳትፈለጊ የተፈጠርሽ እያሉ ደግሞ ቡሊ እንዳያረጓት ቪዲዮን አጥፊላት። አሁን አጥፊላት ቪዲዮ። ፊዮሪ አንድ ቁጥር ጻፊ። አዲስ ቪዲዮን አጥፊው። እሺ አጠፋዋለሁ። ቪዲዮውን አሁን አጥፊው። ብዙ ሰዎች ጋር ተዘዋውሯል። ነገ ይቀመጣል እና ነገ ጓደኞቿ ልጅሽን እንዳያሸማቅቋት። ቆይ አይሽ አሁን አጥፊው ስል ብዙ ሰው ፎሎ እያደረገች ነው። ሂጂ አጥፍተሽ ተመለሽ ነቀልኩሽ። ይህ ኢንተርኔት ከመጣ ጀምሮ ይሄ ቲክቶክ ከመጣ ጀምሮ በጣም ብዙ እውነት ብዙ ነገር ነው እያየን ያለ ነው። ላይ በቃ ሰው ለመረዳት ትዳሩን፣ ልጁን፣ ሁሉ ነገሩን አሳልፎ ይሰጣል። እኔ ከወሽመጤ በኋላ እውነት ማንን ከብዶኛል። አሁን እኮ ግራ ገብቶናል። ሀቡ ማንን እንመን? ማርያምን በጣም ነው የሚያገባ። እኔ ሰው ልኬ ካላስተማመንኩ በስተቀር ታሪኩ አስተዳደጓ የልጅቷን ታሪክ ሳላጣራ ዝም ብዬ እንዴ እኔ እኮ አሁን ትናንትና ላይሽም እንደዛ እነዛ ባለትዳሮች ራሱ እንደዛ እንትን ብለው ፕራንክ ነው ብለው መልሰው ሙድ ያዙብን። አይተሻችኋል? አዎ በላሽ ምናምን ያለት ፕራንክ ነው አሉ አይደለ? ይኸውልሽ ሰው ሚዲያ ላይ ፌመስ ለመሆን ሚዲያ ላይ ፌመስ ለመሆን ትዳሩን፣ ልጁን፣ ሁሉ ነገሩን አሳልፎ እየሰጠ ነው። ሁሉ ነገሩ ሚዲያ ላይ ለመረዳት አሁን አይተሻላል። ወሽመጤና ተጣልተናል ብለው መጥተው ልክ እሱ ባጃጅ ከተገዛለት በኋላ ተታረቁ። አሁን እንደዚህ ነው እያደረጉ ያሉ። ድራማ እየሰሩ ነው ህዝቡ ላይ። ማን እውነት እንደሚል እየገባን አይደለም። በጣም በቃ ብቻው መንግስት ይልሻቡዬ መንግስት ያፋታቸው በብዙ ነገር የተፋቱ ሰዎች በቲክቶክ ታረቁ። በባጃጅ በፍቅሯ ባጃጅ በምትባል ማለት ነው። እንዲህ ናቸው። አስቢ ካን ኢማጂን ምን ያህል ስማርት እየሆኑ ለመጡ። ለፍምስናና ለእውቅና ሰው ራሱን አሳልፎ ሰጥቷል። ክብሩን አሳልፎ ሰጥቷል ለገንዘብና ለእውቅና። ፌመስ እንድንሆን ባሌ ሶሻል ሚዲያ ላይ ዲስሪስፔክት ላድርግሽ ሲለኝ፣ ፕራንክ ላድርግሽ፣ ዲስሪስፔክት ላድርግሽ ሶሻል ሚዲያ ላይ ሲለኝ ከፈቀድኩለት እኔ ክብሬን ሽጫለሁ። ለምን? ለፍምስና ለእውቅና ብዬ ክብሬን ሸጥኩ። ለእውቅና ብዬ ሚሊዮኖች ፊት ባሌ ዲስሪስፔክት እንዲያደርገኝ ፈቀድኩለት። የቀልድም ቢሆን ዲስሪስፔክት መደረግን መፍቀድ የለብንም። የቀልድም ቢሆን ኔቨር ኤቨር ፍምስና ገደል ይግባ፣ ገንዘብ ገደል ይግባ፣ ከነ ክብርሽ መኖርን የመሰለ ነገር ግን የለም። አይን ውስጥ ከተቱት ባሌን አለችን እኮ አቡ ያልሰማሽ ምን ታርኩ? ባሌን አይን ውስጥ እሷ አልቅሳ ታመና ባሌን አይን ውስጥ ከተትኩት። እኔ አልሰማሁም። ምን ጉድ ነው? ሚስ ሪሜምበር በዱባይ ምድር እየኖርሽ ገጠር እንደሚኖር ሰው አስር ኢንተርኔትሽ የሚቆም ይነቅልሽ።
ሲደውሉብኝ እኮ ልክ ወጥቼ ሜሴጅ ልመልስ ስል ይነቅለኛል። ምን ሆኖ እንደሆነ ቲክቶክ ያላቅም። ሚስትየው ኢንተርቪው እንትን ላይ አላየሽም እንደ ኢቢኤስ ላይ ቀረቡ እኮ ባሌን አፍ ውስጥ ከተትኩት እሱ በክትፎ ነው ያረሰኛለች። በክትፎ ያረሰኝ ባሌን አፍ ውስጥ ከተትኩት እሱ አፍ ውስጥ አለች። ራሳቸው አመጣው ነው እንግዲህ ሰው የሰጠሽውን በሰጠሽው ልክ ነው የሚቀበልሽ አይደል? ባመጣሽው ባሳየሽው ልክ። እሺ ስለዚህ ለፕራንክ አንድ ሰው ቪዲዮ የሚሰራው ፎሎ ለመደረግ እና ፌመስ ለመሆን ነው አይደል? ቅልቦች መጥቷል። ግን ባለ ታሪክ አይታለች። ራሳቸው ናቸው እንደዚህ ያደርጉት ነው። እሺ አንድ ሰው ቪዲዮ የሚሰራው ፎሎ ለመደረግ እና እውቅና ለማግኘት ነው አይደል? እየተቆራረጥኩ ነው፣ አልሰማም። ትሰማያለሽ? ምንም አትቆረጭም። ስለዚህ አንድ ሰው ኢንተርቪው ቪዲዮ የሚሰራው ፎሎ ለመደረግ እና ለመታወቅ ከሆነ ለእውቅና ብዬ ቪዲዮ ላይ ዲስሪስፔክት ላድርግሽ ሲለኝ ባሌ ኦኬ ካልኩኝ ነገ የእውነት ዲስሪስፔክት ሲያደርገኝ ለምን ያመኛል? ለምን? ለእውቅና ብዬ ክብሬን ሸጥኩት እኮ ኦልሬዲ። የተሸጠ ክብር ከየት ይመጣል እንዴ? ዲስሪስፔክት ሳይደረጉ ፌመስ መሆን አይቻልም እንዴ? አይቻልም? ዲስሪስፔክት ሳይደረጉ ፌመስ የሆኑ በጣም ብዙ ካፕሎች የሉ አሉ። በጣም የሚያምሩ ሪስፔክትፉል የሆነ ቪዲዮ የሚሰሩ ፍቅር የሚሰጣጡ የሚከባበሩ በጣም ብዙ አሉ። ግድ አይደለም ዲስሪስፔክት መደራረግ ለእውቅና ብሎ። የታለች ልጅቷን? አስገቧት። ተስፍሽ እንዴት ነህ? ሳቧት ከመጣች ጋይስ። ወይኔ ሚስሪ መንበር ምን ጉድ ነው? መሴጅ አትመልሺ በቃ ከዚህ በኋላ እሺ እሺ። መሴጅ አትመልሺ እሺ። አልመጣችም ምርኩዜ። ኦልሬዲ ቪዲዮን አጥፍታለች እኮ ተመልሳ ትግባ። አጥፍታ ከጨረሰች አጥፍታለች። ገብቼ ሳይሆን የለም ቪዲዮ አጥፍታዋለች። በጣም ጥሩ። አንድ ቁጥር ጻፊ እና ካለሽ እንሳብሽ። መታለች እያሉ ነው ኮሜንት ላይ። ኢንቫይት አድርጓት ፕሊስ። ሞዴሬተሮች ረጁ ፈልጊያት። አጥፊው ተብላ ነው እኔ ነኝ ልኳት። አጥፊው ብያት ነው መጥፋት አለበት። የሰለጠነ ሀገር ቢሆን እኮ ልጅን እንደዚህ አይነት ነገር መናገር ሚዲያ ላይ ቀርጾ ቢሆን በህግ ያስጠይቃል። ታውቃላችሁ ይሄንን። ሌላ እናት ድገሙትና ኢትዮጵያ ውስጥ ቢሆን ትጠየቃላችሁ ልጆቻችሁን እንደዚህ ስታደርጉ። አያችሁ አንዷ ኧረ በቃሽ አለች። ለምን እሷ ልጇን እንደዚህ ነው አቢዝ የምታደርገው? ማስታወቂያ የሚያሰራ ጥሩ ነገር። ጮቹማ ይነጠቃሉ አይደል አቡዬ? ይነጠቃሉ እኮ። አዎ ልጅሽን እንደዚህ ብታደርጊ እና ቪዲዮ ብትለቂ እንዴ የለም በልጅ ልጅ ይነጠቃልም፣ እናትም በህግ ትጠየቃለች። መውለድ ካልቻልሽ ለመንግስት መስጠት ትችያለሽ። ማሳደግ ካልቻልሽ ለመንግስት ትሰጫለሽ እንጂ እንደዚህ አቢዩዝ እያደረግሽ እንድታሳድጊ ይፈቀድሽ። ተስፍዬ ኔትወርኩ መግባቱን አላወቀም መሰለኝ። ተስፍሽ ወይ አቦ እንዴት ነሽ? ወይኔ ሚውትክን አብራው። እኔ ደግሞ መግባትክን ያላወቅ መስሎኝ። ተስፍሽ ሚውት ናክ። ተስፍሽ እኔ ኔትወርኩ ነው መሰለኝ ድምፅ እየደረሰው አይደል?
ዱዱ ታጠፋለች፣ ችግር የለውም። ሁሉም ያጠፉታል። የፖሰቱ አጥፉላት። እኔ ራሱ ዲዩት አድርጌ ሰርቼዋለሁ፣ ግን አጠፋዋለሁ። አጥፊላት። ወይኔ ስንት ዳውንሎድ ያደረገው ይኖራል። ልጅቷ ነገ እኩዮቿ ያልሽ ትልቅ ስትሆን በታሪኳ ላይ ያሸማቅቋት። አንቺ እኮ እናትሽ ይኸው እንደዚህ እንደዚህ ስትልሽ ነበር እያሉ ዳውን እንዳያረጓት ለልጅቷ አይምሮ መጠንቀቅ አለብን። ተስፍሽ ሚዩት ነክ እያወራ ነው መሰለኝ። ኧረ ተስፍሽ ሚዩት ነክ። ሚዩት ነክ። ፊትሽ ምን ሆኖ ነው? አዶን ነው ምን ነገር አለርጂክ ሆኖብኝ ነው። እምቢ ያለው መሰለኝ ሚዩቱ። ወይኔ ዋርኒንግ ሰጠክ። guest violation warning. A guest in your life has violated our dangerous activities and challenges policy. Repeated violation by your guests may lead to restriction on your access to multi-guest live future. መሪ ታየ መሪ እየነዳ መሪ አሳይቶ ዋርኒንግ ሰጠ። ቤልት አሳይቷል። ቤልቱን አሳይቷል። የኔ አካውንት ደግሞ ሴንሲቲቭ ነው። ለክፉም ለደጉም በዚህ ዋርኒንግ ከሰጠኝ በገስት ላይ ባለው አካውንት እንቀጥላለን። 400 እኮ ገብተሻል አቡዬ። ይሄኛውን ተይና ደግሞ ያኛውን አሳድጊ። በዚህ አትምጪ እሺ። ሲያድግ አለበት አመሉ አይደል ታዲያ። ስለዚህ ደግሞ በዚህኛው ነኝ፣ በዚህኛው ደግሞ የሆነ ተወሰነ እንትን በይበት። ይሄን ቪዲዮ ትለቂበታለሽ። እሺ ማሪ ጋይስ እንትን በሉ። ይሄኛው ወይ እዚህ ፊት ለፊትሽ በረኪና ጠጣለሁ ወይ ደግሞ ጥዬሽ እንድሄድ ፍቀጅልኝ። 11 ዓመት ነው ፍቀጅልኝ። እኔ አንቺን በመውለዴ ብዙ መከራ አይቻለሁ። ብዙ ስቃዮችን ያሳደቁሽ ከዚህ በላይ አልችልም። በቃ ጥዬሽ ልሄድ ነው። ወይ እንድሄድ ፍቀጅልኝ፣ ሂጂ በይኝ። ወይ ደግሞ በፊት ለፊትሽ ይህንን በረኪና ጠጥቼ ራሴን አጠፋለሁ እያለቻት ልጇ ደግሞ ምንም ሳትል እንባዋ ቀረር ብሎ በቃ ዝም ብላ ቪዲዮ ፖስት አደረገች እናትየው። ይሄ ቪዲዮ ተዘዋወረና ረጁና ሚስ ሪሜምበር እኔ ጋር ይዘዋት መጡ። እናም ቪዲዮውን ላኩልኝና አየሁት። በጣም ያሳዝናል ቪዲዮ። ልጅቷ በጣም ታሳዝናለች። እና እናትየውም በምን አይነት ችግር እንዳደገች በዛ ምክንያት ልጇን እንደዛ ትሪት እንዳደረገች ተናገረች። ያው ጥፋቷን ባታምንም ዞሮ ዞሮ ነገርናት ጥፋቷን። እና ምንድነው ታዲያ የምትፈልጊው ስንላት መረዳት ነው የምፈልገው። ምግብ ቤት መክፈት ምግብ ቤት ነበረኝ። አሁን ጥላት ልጇን ባዶ ቤት አዋሳ ሄዳለች። ከዛ የሆነች ጓደኛዬ ሄዳላታለች ቤት አለች ብዬላት ምናምን ሄዳላታለች። ብቻዋን አይደለችም አሁን ላይ ብቻዋን ናት ወይስታት ጓደኛዬ ናት የሆነች ዘመዴ ሄዳላታለች ብላለች። እና ምንድነው የምትፈልጊው ስላት ለምን ተቀጥረሽ አትሰሪም ስላት ተቀጥሮ መስራት አልፈልግም፣ በቃኝ ደከመኝ ተቀጥሮ መስራት የራሴ ነገር ነው የምፈልገው አለች። እና አግዙኝ የራሴን ነገር እንድሰራ አለች። ህዝቡ ደግሞ መጀመሪያ ቅልቦች ያጣራልን እና ጉዳዩ እውነት ከሆነ እናግዛለን አለ። እና እንድታጣራልን ነበረ የታሪኳን እውነትነት። ይህን ያለው ነገር አሁን ከእንትን ላይ በዋርኒንግ ካወረደኝ በኋላ አንድ እህት ቤቲ የምትባል ምናልባት ልጆቻችሁ ከሆነ ደውላልኝ ነበረ እና ምናልባት ልጅቷና የኔ ልጅ አብረው ነው አንድ ትምህርት ቤት የሚማሩ እያለችኝ ነበረ። ታሪክ እንግዲህ ከአንቺ ግማሹ ኔትወርክ እየተቆራረጠን ቢሆን የሰማሁት እንደዛ ነው። አንቺ ነው የሰማሁት አሁን፣ ከዛ በፊት አልሰማሁትም።
ስለዚህ ቤቲን ምናልባት አስገብተሻት ስለ ልጅቷ ታሪክ በጣም እማቃት ብዙ ስራ አብረን ሰራ ልጅነት ቤቲ እና ስለ ታሪኩ ልደውልላት እና ኮድ ላኪልኝ፣ ሬተሮችሽም ላኪላቸው፣ ለእኔም ላኪልኝ ልንገራት እና ገብታ ብታስረዳ። እሺ ፕሮፋይሏን ላክልኝ። እንዴት ናችሁ? አብዬ እኔ ነኝ። ሰላም ነው። እንዴት ነሽ? አለን እግዚአብሔር ይመስገን። ቅድም እየጣፍኩ እንዴት ናችሁ? ተስፍሽዬ አለው። ቆይ እየደወለ ሌላ አንዴ ላንሳው። በዛ ደውላለሁ። ሰው አቋራጭ ገብታለች። ከቅድም ጀምሮ ስትጽፍ ነበር አሉ እኮ ኮሜንታተሮች። አዎ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እንዴት አላችሁ? አለው እግዚአብሔር ይመስገን። እኔ ልጄ ናት መጀመሪያ ያወቀቻት፣ አብረን ነው የምንማረው ብላኝ ነገረችኝ እና ቪዲዮም ሰርተናል። እውነት ለመናገር በጣም በሽቅ ያለው በጣም ተናድጃለሁ። በጣም ውስጤ አሯል። ምክንያቱም ኢትዮጵያ ውስጥ የትኛውም እናት ደልቷት በጣም የተደላደለ ኑሮ ኑራ ልጇን አታሳድግም። ተስፍሽ ያቀኛል። እኔ በጣም ጀግና እናት ሲንግል ማም ነኝ። በ5 ወር ልጄ አረቄ ሰራተኛ አጠጥታት እስከ 8 ዓመት በልብ ታማሚ ሳስታመም ይኖርኩኝ። አሁን እሷ የምትኖርበት አካባቢ ማለት ነው የስራ አካባቢ ነው። አሁን ነው የመጣ ነው። 1 ዓመት አልሞላንም። ካፌ ነበረኝ። ካፌ ከፈረሰ በኋላ መኖሪያ ቤት ከፈረሰ በኋላ ነው ወደዚህ ሰፈር የመጣ ነው። እስቲል ነው እሷ የምትለው ባዶ ህንጻ ስር ቡና ጠጡ ሰርቶ መብላት ይቻላል። የቤት ኪራይ የለባትም። ለአንድ ልጅ እናት ጀግና መሆን አለባት ብዬ አምናለሁ። እኔ በጣም ይቅርታ ነው የልጅቷ እኔ ልጅቷን ሳያት በጣም ነው ውስጤን ያመመኝ። ምክንያቱም እኔ ልጄ አንድ ቀን 1 ሰዓት ሰው እንዲያይብኝ አልፈልግም። ርዋት ተይውና አቡ እኔ እህቴ ጋር ርቧታል ብዬ ልጄን ማስጠጋት አልፈልግም። አለች እዚህ ሚዲያ ላይ አያቴ ጋር እናት አባት የለንም። 9 ዓመት ላይ ለፍተን ያደግነው አያቴ ጋር እኔ ርቦኛል አያትሽ ጋር እንሂድ ብያት ይዤ መሄድ አልፈልግም። ምክንያቱም ለኔ ልጄ ጥንካሬ አናቅበትም እንጂ ልጆቻችን ለኛ ጥንካሬያችን የመከራችን ማለፊያ። እኔ ቤት ስገባ ቡና አቅርባ ስጠብቀኝ በሷ እድሜ ናት የኔ ልጅ 11 ዓመቷ ጥቅምት 3 ዛሬ 11 ዓመቷ። እኔ ይቅርታ አዲስዬ እህት ሆንሻለሁ፣ ግን ልልሽ የምችለው ነገር ምን እንደሆነ ታውቂያለሽ? ልጅሽን እንደ ልጄ አንቺ እስከምትረጋጊ ድረስ ከልጄ ጋር የበላችሁ በልታ እይዝልሻለሁ። ግን አንቺ ተረጋጊ፣ ገና ነሽ። ምክንያቱም ልጆቻችን ለኛ እኔ ማለፊያዬ ናት ልጄ። ብታቂበት ላንቺ ማለፊያሽ ናት። የአይንሽ ማረፊያ፣ ጥንካሬሽ፣ መከራ ማለፊያሽ። አካባቢሽ ላይ ስራ ሞልቷል። እኔ አንድ ስራ ልጠቁምሽ፣ ልጄን ያሳደግኩበት ከሳይት ሳይት እየሄድኩኝ ያሳደግኩበት አንድ ስራ ልጠቁምሽ። ቢዝነስ ካርድ ነገ ከኔ ጋር እንገናኝና ቢዝነስ ካርድ አውጪ። በራስሽ ምርኩዝም በዩ ምንም በዩ የጽዳት አገልግሎት ብለሽ በራስሽ ስራ ፍጠሪ። በየህንጻው እየዞርኩኝ አዞር ነበረ ሀቡዬ። በየህንጻው እየሄድኩኝ እኔ ለመጀመሪያ ጊዜ ስራ ብዬ ወጥቼ ነው ልጄን ያስበላዋት። ስትወለድ 3.3 ናት። በ5 ወር ጫማ ቤት ሰራ ስለነበረ ስራ መግባት አለብኝ ብዬ ነው የባለቤቴን ዘመድ አምጥቼ በ5 ወር 10 ቀን ያለዘችልኝም አረቄ ያጠጥታት በድን አርጋብኝ ሄደችው። ከዛን ጊዜ ጀምሮ ግን ብታምኝ ባታምኝ 7ቱንም ቀን ልብስ አጥብ ነበር። ለምን ልጄን ለአንድ አፍታ መስጠት አልፈለኩም። ትዳሬን አጥቻለሁ። ትዳር ነበር ወይ ብትይኝ ትዳር አይደለም። ምክንያቱም ለልጁ ያልቆመ አባት፣ ለልጁ ጥቃት ያልቆመ አባት ያ አባት አይደለም። ያ አባት አይደለም። ያ ግን አንቺ
አንቺ የሄድሽበት መንገድ አባትየው የሄደበት እጥፍ ነው የጎዳሻት ልጅሽን፣ እጥፍ ነው ያሳመምሻት ልጅሽን። ምን አረጉ? በምን ዳዋ እንዴ? አንቺ ጥለሻ ስትሄጂ በዚህ ቦሌ አራብሳ ላይ ልጅ እንደ ጉድ ነው የሚዘረፈው። አቡ መድረሻቸው የማይጠፋ የት እንደተገደሉ የማይታወቁ ልጆች ናቸው። አንድ ሬሳ ብቻ ነው የተገኘው። በዚህ መሀል የደረሰች ልጅ አይ አይምሮዋ አይጎዳም ማለት በራሱ አንቺ ገና መታከም አለብሽ። ገና ነሽ። ለልጅ እናት ለልጅ ገደል ትገባለች። ገደል። ጤነኛ ነሽ፣ እግዚአብሔር ይመስገን ጤነኛ ልጅ ሰጥቶሻል። በዛ ላይ ቤት ኪራይ የለብሽም። በዚህ ሰዓት እኮ ትልቁ ነገር የቤት ኪራይ ነው። አዲስ አበባ ውስጥ ትልቁ ነገር የቤት ኪራይ ነው። እኔ አሁንም ልልሽ የምችለው የተረፈ ላይኖረኝ ይችላል፣ ግን ልጅሽና ልጅ አብረው ነው የሚማሩት። የኔ ልጅ ኤ ናት፣ የሷ ልጅ ቢ ናት። አሁንም እስክትረጋጊ ድረስ ጸበል መሄድ ካለብሽ ጸበል ሂጂ፣ መታከም ካለብሽ ታከሚ። ልጅሽን እንደ ልጄ እቤት ያድርገው አቧለች። የኔ ደግሞ ትልቁ ዋስ የምትሆነኝ ሂዊ ቤተል እህቴ ታላቄ መከታዬ አለች። ልጅሽን እስክትረጋጊ ድረስ እኔ ይዛታለሁ ከልጄ ጋር። እኔ በጣም ነው ያመመኝ ሀቡ፣ ቀን ሙሉ በጣም ነው ያመመኝ። እኔም ቪዲዮ ነው በጣም የታመምኩት እንዴ። በጣም ግራ ነው የሚገባው። አንዳንዴ ወደው ባልመጡበት ወደው ባላመጣናቸው እንዴ ምን ዳለባት እቺ ልጅ? በምን ዳዋ? ተባረኪ፣ ፈጣሪ ባርክሽ። እኔ እህት ሆንሻለሁ። የተጎዳሹ ነገር ሊሆን ይችላል፣ ግን ደግሞ ከኛ የበለጡ በታች የሆኑ ሰዎች ደግሞ አሉ። እነሱን ስታይ ትረጋጋለሽ። እነሱን ስታይ አንቺ ያለሽበትን ቦታ ትንታያለሽ። አቡዬ እኔ ዛሬ ከማን ጋር ነች? ከቅድም ጀምሮ እየጻፍኩኝ ነበረ። እቺ ልጅ አንዱ ሰው ገብቶ እንግዲህ እሷ የምትለው ባዶ ህንጻ ይሄ እንትን ያልወጣለት ማለት ነው፣ እጣ ያልወጣለት ቤቶች ባዶ ማንም ያልወጣላቸው ባዶ ቤት ውስጥ እንደሚኖሩ ማለት ነው። በር የለውም፣ መቆለፍ አይቻልም። እንዴት ነው የምታድረው ልጅቷ? ከቅድም ጀምሮ ማወቅ የፈለኩት እሱን ነው። እግዚአብሔር ልጅ ቅድም ነው እንሂድ ያለችኝ። ይዣት ልምጣ ነገ ከትምህርት ቤት በኩል ይዣት ልምጣ ትለኛለች አስሬ። እና እቺ ልጅ እኔ ይቅርታ አድርጉልኝ ከመረዳቱም ከምኑም በፊት እናትየው በደንብ ወደ ራሷ መመለስ አለባት። በደንብ ገና ነች። ገና እኮ ልጅ ጠንካራ ነች። የ11 ዓመት ልጅ ነው የተኛችበትን ሳታውቅ ሌሊቱን ሙሉ የምታድር ልጅ ጠንካራ ነች ወይ ሙሉን ነገር ትችላለች ብዬ በደንብ አፌን ሞልቼ የምናገርበት ምክንያት ምን እስቲ ምን ናቸው? ምን እንኳን እንደለበሱ ማያውቁ እኮ ናቸው። ምን እንደሚጠቅማቸው ምን እንደሚጎዳቸው እኮ ማያውቁ እኮ ናቸው። ስለዚህ ለምን ምኑን አውቀው አሁን ልትወስጫታቸው? እኔ አሁን ሄዳለሁ። እግዚአብሔርን ፊት ለፊት እኔ ናት እኮ ሳይቱን ትንገረኝ ብሎ አሁን ሄዳለሁ። አሁን ላይቭ ላይ እያለን እኛ አሁን ላይቭ ላይ እያለን ላይቭን ሳትዘጋው ሂጂ ተረከቢያት። በደንብ ሄዳለሁኝ። ፍቃደኛ ትሁን እሷ። ከዛ በኋላ ነው ከልጄ ጋር አስገባለሁኝ። አስገቧት። ይታለች ኔትወርኳ እኮ ነው ያስቸገራት። አስገቧት። ሂጂ አሁን ሰጃት። ያንቺን ቁጥር ላኪልኝ መጀመሪያ፣ ስልክ ቁጥርሽን በቀጮ ከስርሽ ባለችው። እሺ ልኬላታለሁኝ በእንትን በቲክቶክ ቀጮ ኢንቦክስሽን ቼክ አድርጊና ዋትስአፕ ላይ ላኪልኝ የሷን ቁጥር። እሺ እሺ እሺ። እናትዬ ቤት አለች። ቴሌግራም እና አንድሮይድ ነው። አቡዬ አንድ ነገር ተናግሬ ልውጣ። እሺ ትንሽ እኔ ደግሞ ቤቲ በምትረጃት ነገር በሚያስፈልግሽ ነገር ልረዳሽ ቃል እገባለሁ። ሌላ ነገር ማለት አልፈልግም። ብዙ ማለት እችላለሁ፣ ግን ለእናቷም ለልጅቷም አይጠቅምም። ልጅቷ በጣም መታገዝ አለባት። ግን ቤቲ ልጅቷን መርዳት የምትችይ ከሆነ እስከምትችልበት ጊዜ ድረስ ላግዝሽ ፈቃደኛ ነኝ። ፎሎ አድርገኝ፣ እመልሳለሁ። ቁጥሯን እልክልካለሁ በውስጥ። አሁን ሌላ ሰው እሷ ነኝ ብሎ ቁጥር እንዳይልክብህ
እኔ በዋትሳፕ ልክልሃለሁ ቁጥሯን አሁን ስለሚደርሰኝ። እሺ አመሰግናለሁ። እሺ ትንሽ በጣም እናመሰግናለን። እኔ መልካም ወንድም ፈጣሪ እድሜና ጤና ይስጥ። ቃጮ ቁጥሩ ላክሽልኝ የቤቴ ዋትሳፕ አለሽ ቤቴ? አዎ አለኝ አብዬ። አሁን ዋትሳፕ ላይ ኮንታክት እሺ እናትዬው የት አለች? ትግባ። በምን እናገኛት? ቀጥታ መደወል ነው። ተስበሽ ቁጥሯን ልላክልህ፣ ቀጥታ ትደውልላታለህ። ለምሳሌ ዋትሳፕ የላትም። ቴሌግራም ደግሞ ላስት ሲን ሎንግ ታይም አጎ ነው የሚለውና ልላክልህ። ተስፍዬ አግኝቻት ጎትቻታለሁ። ኦኬ ኦኬ፣ ስባት አለች። በዚህ በቃ ቤቲ እንዴት ነሽ? አዲስዬ እንዴት ነሽ? ሰላም ነው አለሁልሽ። ኦኬ እንትን ሰፈራችን አንድ ነው። ሳይት 5 ነሽ? ሳይት 6 ከትምህርት ቤቱ ፊት ለፊት ነኝ። ኦኬ እኔ ያለሁበት ሰፈር ደግሞ ሳይት 5 ነው ማለት ነው። በዛ ታውቂዋለሽ? ብሎኩን ንገሪ። ብሎኩን ላኪልኝና በውስጥ ሰው እንዳይልስ እዚህ ላይ ብሎኩን አትናገሪ። በውስጥ ነው ብሎኩን የምትነግርሽ? ብሎኩን በውስጥ ንገሪኝና አሁን ሄዳለሁ። በኩል ስላለው ልንገርሽ። በእኛ በኩል ኮንዶሚኒየም እስረኞች ለሱቅ ተብለው የተሰሩት ቤት ይሄ ቡና መስራት ትችያለሽ ስላልሽ ቦታ ልንገርሽ። በእኔ በኩል እኔ ስለማውቀው ነገር ማለት ነው። ቤቲ ሀቢባን ካምና ከዚህ ወር ጀምሮ እንዳለ ቤቶች ተሰርተው ለልማት ተነሺ ተሰጥተዋል። የትኛው ስር ነው ቡና መስራት ትችላለች ያልሹ? የትኛው ማለት እኔ እስከማውቀው በእኔ በኩል እንዳለ ያለው ሱቆቹ እንዳለ ተሰርተው ለልማት ተነሺ ተሰጥቷል። የዛሬ ዓመት ልክ ጥቅምት ላይ ነው። ከጥቅምት ዳር እስከ ታህሳስ መንግስት ሰርቶ የትኛውም ስር ምንም አይነት ሰው ስራ አይሰራም። ከተሳሳትኩኝ አርምኝ። በእናንተ በኩል አላቅም። በሳይት 6 ያለውን አላቅም። ሳይት 5 ሳይት 3 ግን እንዳለ በፊት እኔም 1 አመት ነው እዛ ሰፈር ሐምሌ ላይ ነው የገባሁት። ያው ሐምሌ ያለፈ 1 አመቴ እዛው አካባቢ ነኝ ያለሁት። ከአንዱ ቤት እየቀየርኩ እዚህም ብሎክ ላይ ያው ተከራይቼ ስኖር የነበረበት ብሎክ ላይ ነው። ኮሚቴዎቹን አስፈቅጄ በነፃ መኖር ማለት ምን ማለት እንደሆነ ታውቂያለሽ? ልብስ መልበስ ማቺበት፣ ልብስ ለብሰሽ የማትወጭበት፣ እንደ በፊት ተከራይተሽ እንደምትኖሪው እንጣጥ ያሽ ደረጃ መውጣት አትችይ። ተሰብረሽ ነው በቃ። ለምን ጥገኛ ነሻ? ጥገኛ ሰው ቀና ብሎ አይሄድም። ጥገኛ ሰው መብት የለውም። እንደ ልቡ አይናገርም። የሆነ ነገር ቢጠፋ አጥፍታል ከተባለ አዎ አጥፍቻለሁ ነው የሚለው። ያላጠፋውን ጥፋት ሁሉ እያመነ ነው ጥገኛ የሚኖረው። ኮንዶሚኒየም ላይ እንኳን ጥገኛ ሆነሽ ቤት ኪራይ እየከፈልሽ እንኳን ያለውን ነገር እኔ ላንቺ አልነግርሽም። በተለይ ደግሞ እዛ ሰፈር አዲስ ሰፈር ስለሆነ ማለት ነው። እና እኔ ሌላው ልክ ነሽ፣ ትክክል ነሽ። ግን ሁሉም ሰው በራሱ ጫማን እኔ ምናልባት ሙሉን ሰምተሽ ሊሆን ይችላል። እኔ በቃ መውለዴ ትክክል አልነበረም፣ በቃ ተፈጠረ። እሺ ሰው እንደዛ ነው የሚያስበው። አላቅም ወይ እስካሁን መኖሬ ወይ ትክክል አይደለም ማለት ነው። በቃ ያኔ ከመውለዴ በፊት ወይኔ ራሴ ማጥፋት ነበረብኝ ማለት ነው። እኔ ሰው እንዴት እንደተረዳኝ እኔ አላቅም። እኔ ሰውን በምን ልክ የኔ ህመም እንዴት እንደገባችሁ እኔ አላቅም። እኔ ለልጄ የከፈልኩት እያንዳንዷ ነገር አልገባችሁም። እኔ ልጄን ለማሳደግ ያላደረኩት ነገር ቢኖር ለገንዘብ ብሎ ወንድ ጋር መተኛትና ሌብነት ብቻ
ከቤተሰብ ምንም አይነት ድጋፍ ሽሮ እንኳን የሚቆነጥርላት በርበሬ የሚቆነጥርላት ጫው ቢቸግራት ጫው ማትጠይቅ እናት ነኝ እኔ። የሌላት ማለት ነው የምትጠይቀው ሰው የሌላት እናት እድሜ ነው የኖርኩት። ግን ሁሌም ልጅን ከማንም በላይ ነው ያሳደኩት። ዛሬ ላይ ከትላንት ወዲያ ዕለት በዛ ልክ ተማርሬ ይሆናል። ግን ልጄን እንዴት እንዳሳደኩ ሰው አያውቅም። መድኃኒዓለም ግን ያውቃል። እኔ ለልጄ ምን እንደሆንኩኝ መድኃኒዓለም ያውቃል። እኔ ስለሆንኩት ነገር እንኳን በፍጹም ፈጣሪ ለምን ብዬው አላውቅም። ግን እኔ በልጄ እንዲከሳኝ ፈልጌያለሁ። አዎ በቃ በልጄ መካስ ፈልጌያለሁ። ልጄ ጥሩ ገዴ እንድትሆን ፈልጌያለሁ። ልጄ እድሌ እንድትሆን ፈልጌያለሁ። እናም ለዛም ነው መካሪ ሳይኖርኝ ምንም ሳይኖርኝ በ19 ዓመቴ ወልጄ አራስነት ሳላቅ ልጅ ገላ ሲታጠብ ውሃው ምን ያህል መሞቅ እንዳለበት ሳላቅ እኔም ከብዙ ሞት ድኛለሁ። ልጅም ደግሞ እግዚአብሔር ጠብቋት በደህንነቷ እሱ እያገዘኝ እኔ ደግሞ በጉልበቴ ገንዘብ ለማምጣት ብዙ ነገር እየለፈው እዚህ ደርሻለሁ። እና ቤትዬ እኔ አንቺን ለማለት የፈለኩት እንግዲህ አንቺ ከገባሽ ወይ አመትሽ ነው ወይ አመት አልሆነሽ። የትኛው ብሎክ ስር ነው አሁን ቡና ሰርቶ መኖር የሚቻለው? ሁሉም እኮ ልማት ተነሺ ተሰጥቷል እንዳለ ሰፈሩ እንዳለ። ከዛ የዛ ሰፈር እንዳለ ኮንቲነር ተሰርቶ ላይ ናት። አንዴ ሄዳ ልጅሽን ታምጣት እሷ ጋር። እሺ ታምጣት፣ ችግር የለውም። እሺ ታምጣት ብላለች። ሂጂ አምጫት። እሺ ማለት እሷ ጋር የት ነው የምታመጣ? እዛው ሆና ታናግራት። እዛው ሆና የት ነው? ምንም ልታመጣ ሆና ታናግራት። ጀስት ከቤት ከብቻዋን ካለች በቤት እሷ ቤት አይደለችም። ነው ብቻዋን አይደለችም። ነው እንደዛማ አይደለም። ብቻዋን እኮ አይደለችም። ሰው አለ ቤት። ብቻዋን እኮ አይደለችም። እንዴት ነው የተረዳችሁኝ? ሰው አለ ቤት። ጓደኛዬ ያለች እኮ ያንተ ዘመድ አለች። ከኩዩዋ ጋር እንድትጫወት ከቤት ልጅ ጋር ነው አልፈልግም። አይ እኔ ከቤቷ የትም እንድትሄድ አልፈልግም በፍጹም። ነው እንደዛ አይደለም። ልጄ ከኩዮቿ ጋር ትምህርት ቤት ስትጫወት ውላለች። ልጄ ከኩዮቿ ጋር ከጓደኞቿ ጋር ትምህርት ቤት ውላለች። ከቤቷ እንድትወጣ አልፈልግም። በቃ አልፈልግም። መለስና እኔ የትኛው ስር ቡና መስራት የትኛው ፎቅ ስር ነፃ እንደሆነ ትንገረኝ። አዲስ አንዴ በቃ አዲስ ልንገራትሽ። ቤቲ ታዩ በቃ እዛው ትሁን፣ ከቤት እንድትወጣ አልፈልግም፣ ጓደኛ አብራታለች ብላለች። እና ነይና የትኛው ብሎክ ስር ቡና ጠጡ መስራት እንደምችል ጠቁሚኝ እያለች ነው። ነይ እሺ መስዬ ተናገሪ። እንግዲህ እኔ ብዙ መናገር አልችልም፣ ግን በገባኝ መጠን እየደጋገመ አሁን አብዬ አንቺ ማድረግ የፈለግሽው እሷን መርዳት ነው። ግን እሷ ደጋግማ ቢዝነስ ሰርታ ፌል አድርጋለች። አሁንም ቢዝነሱ ቢከፈት ፌል እንደማያደርግ በምን እርግጠኛ ነን? አንደኛ። ስለዚህ ፎከሱ ልጇ ላይ ቢሆንና በእኔ በኩል ወይ አዳሪ ትምህርት ቤት ምናምን ካለ ልጇን እንደዛ ማስገባት ከምትችልና ራሷን ማረጋጋት ከቻለች በዚህ በኩል እኔ ተሳታፊ መሆን እችላለሁ። ግን አሁንም የፈለገችውን ጥያቄ ጠይቃ ሚሊዮን አፍስሰን ቢዝነስ ብንከፍት እሷ ቢዝነስ የመስራት አቅም እንደሌላት ነው እኔ የማየው። ደጋግማ ያ ቢዝነስ አልሰራላትም። ስለዚህ አሁን ፈኮስ እሷ ላይ ከማድረግ ልጅቷን እንዴት አድርገን እናውጣት። ከዚህ ደጋግማ ጥላት ሄዳለች። ይሄ ደግሞ ሪፒቴሽን ነው። ስለዚህ ለልጄ የሚለው እንትን ፌል አድርጓል ማለት ነው። ወደ የምትሄድበት ቦታ ይቅርታ አቡ፣ እኔ አሁን እዚህ ጋር የገባሁት ሚስ በቃ ያቺ ቆሎ የምትበላው ይቅርታ ነጽዬ ነች። ነጽዬ እግዚአብሔር ይስጥሽ፣ ተባረኪ። ተሰምቷት ነው። እኔ እዚህ ጋር እኔ ያሳለፍኩትን ህይወት ከፍ ዝቅ እንዲያደርግብኝ አልፈልግም። እኔ የከፈልኩትን ገብቶሻል? ይኸውልሽ አቡ፣ እኔ ማንም ሰው አይረዳኝ አልፈልግም። በቃ እኔ መረዳት አልፈልግም።
ምንም የሚያናድ ነገር የለም። ያልነው ለልጅሽ እርዳታ አድርገን ጥሩ ትምህርት እንድትማር አዳሪ ትምህርት ቤት እንድትገባ እሷ ልጅሽ ከተደገፈች ጥሩ ትምህርት ከተማረች ጥሩ ምግብ ከበላች ጥሩ ህይወት ካላት አንቺ ለአንድ ነፍስሽ አያቅትሽም፣ ተቀጥረሽም ትሰሪያለሽ አይደል? ይህንን ነው እኮ እሷ እያልን ያለ ነው። ገባሻ? ለልጅሽ አይደል የሁሉ የምትንከራተችው? ይኸውልሽ ስሚኝ አቡ ይኸውልሽ ስሚኝና ማለት ነው ቪዲዮ ውስጥ እኔ ከይቅርታ ጋር ቪዲዮ ውስጥ ግቢና እኔ ይኸውልሽ ያንን ምግብ ቤት 300 ምናምን ሺህ ብር አጠራቅሜ ያንን ምግብ ቤት የከፈትኩት በ1 ሺህ ብር ጀምሬ ነው። በ1 ሺህ ብር ሸራ ወጥሬ ሸራ ሰርቼ ነው። አንድ 300 ሺህ ልጅ ይዘሽ ቀልድ ነው እንዴ? ቤቱን ይው በምን ከሰርኩ ይመሰልሽ? ህጋዊ እንዳለው መታወቂያ የለኝም። በምንም አይነት መንገድ መታወቂያ ማግኘት አልቻልኩም። ደህና ቦታ መርጬ መከራየት አልችልም። ለምን? ንግድ ፍቃድ ማውጣት አለብኝ። እኔ በሰዓቱ ያለንበት ሰፈሩ አዲስ ሰፈር ነው እና ልክ የዛሬ ዓመት ላይ መንግስት ሁላችሁም አዲሳችሁ ምናምን ግቡ የሚለውን ነገር ሰምቼ ልክ ምንድነው የሚቀጥለው ወር አሁን ምንድነው ጥቅምት ህዳር ላይ ስጀምር በቃ ይቀጥላል ብዬ ነው ስራው እንዲሁ እንደተንቀሳቀሰ ይቀጥላል። ቤት ችግር የለውም ጥሩ ነገር እስከሰራሽ ድረስ ቤት ምኑን ውስጥ ቢሆን ችግር የለውም ብዬ ይቀጥላል ብዬ ነው። ግን ልክ 3ኛ ወሩ ሲያልቅ ቆመ። በቃ አዲሱ ምኑም ያ ወሬው በወሬ ቀረ። የገባም ገባ፣ ስራው ቀጥ አለ። ሰፈሩ ላይ ስራው ቀጥ ሲል የኔ ችግር ነው አንደኛ እሱም በይ። አሁንስ ሁለተኛው ምንድነው? ከዛ አነስ ያለ ኪራይ ነው። ቤቱ ዞር ያለች ነች፣ ቀጭን መንገድ ነው። ስቶር ልክ በእኔ ፊት ለፊት ስቶሮች አሉና ልክ እኔ በር ላይ ቆሞ ጅብሰም ሲወርድ ምናምን እንዳለ ርጋፊው ይገባበታል፣ እንዳለ ርጋፊው ይገባል። ግን በቃ ቢያንስ ሳየው ምንም አይሆንም። ሰው እንዴት ነው ጅብሰም እየወረደ? መጀመሪያ ያንን አላሰብኩም። ያ ስቶር ከጀርባዬ ስቶር ምናምን እንደሞላ አላሰብኩኝም። መኪና እዚህ ፊቴ ቆሞ ጅብሰም እንደሚያራግፍ አላወቅኩኝም። እስኪ እዚህ ጋር የኔ ድክመት የትኛው ነው? እኔ እኮ በ1 ሺህ ብር ጀምሬ ቤቴ ልክ እንደ ባለ ትዳር ሶፋ ገዝቼ ፍሪጅ ገዝቼ ምጣድ፣ የእንጀራ ምጣድ፣ የዳቦ ምጣድ፣ አልጋ፣ ቁም ሳጥን ምናምን የገዛው ምንም መፍጫ ምንም እቃ የነበረኝ ሰው ነኝ። ይሄን ሁሉ እኮ እያደረኩት በ1 ሺህ ብር ጀምሬ ነው። በ1 ሺህ ብር ስራ ነው። እና እንዴት ነው እኔ እግዚአብሔርን ነው መድኃኒዓለምን ማንም ሰው አይርዳኝ። ማንም ሰው ማንም ማለት ነው ነገ እኔ እንዲያርግ ምናምን እንዲለኝ አልፈልግም። እኔ የኔ ህመም የገባው ይገባዋል። ምንም እኔ ለማገዝ ምንም መስፈርት አያወጣም። የኔ ህመም የገባው ሰው ማለት ነው። በዚህ ልክ ለፍቼ እዚህ የደረስኩ ልጅ ማጣጣል ተገቢ አለ። እሺ አንቺ የምትፈልጊው ቅድም እንዳልሽው ምግብ ቤትሽን መልሰሽ መክፈት ነው አይደል? እና መታወቂያ ማግኘት በዚሁ አጋጣሚ ተሰሚነት አለሽ። ተሰሚነት ያላችሁ ሰዎች እዚህ ቦታ ላይ እኔ አዲስ አበባ የተወለድኩ ልጅ ነኝ። ኮተቤ አንቆርጫ ገበሬ ማህበር የተወለድኩ ልጅ ነኝ። እንዴትም ብላችሁ እኔ ብር አትስጡኝ። በቃ መታወቂያን እንደ ዜግነቴ መታወቂያን የማገኝበት ነገር ድምፅ ሁኑኝ። በቃ ሌላ ምንም ጌታ ምስክሬ ምንም ይቀብኝ አንድ ጊዜ ቆይ ልናገር። እኔም የኮተቤ ልጅ ነኝ። ባይዘወይ በሚገርም ሁኔታ ኮተቤ መሲ ባለችው ሀሳብ ላይ በጣም እስማማለሁኝ። እና አሁን ምንድን ነው ልጇን የመሲ ሀሳብ በጣም ምልሽ ይሄ ፕሮግራም እስከተጀመረ ድረስ ሀሳቤ ውስጥ የወጣ ከዚህ በፊት እንደ አድርጌው ያልተሳካ ነው። አንድ ቤተሰብ ረድቼ ለልጆቻቸው 3 ዓመት የአዳሪ ትምህርት ቤት ከፍዬ አባታቸው ግን ገንዘባቸውን ስለፈለገ 1 ዓመት ከተማሩ በኋላ ወጣቸው እና በጣም ዲስአፖይንትድ የሆንኩበት ነገር ነው። በጣም የተናደድኩበት ነገር ነው። ግን አሁን እናትየዋ ምርኩዜ እንግዲህ ስምሽን በትክክል አልሰማሁኝም። አንቺ ራስሽን ሮጠሽ ማስተዳደር የምትችይ አዳልት ያደግሽ ሰው ነሽ። አሁን እኛ ምን እናደርግ መሰለሽ? ልጅሽን አዳሪ ትምህርት ቤት እናስገባለሽ ተባብረን መሲ ብላለች። ሌሎችም የሚካፈሉ ሰዎች አሉ። ልጅሽን በየሳምንቱም በየ2 ሳምንቱም እየሄድሽ መጠየቅ ትችያለሽ። ብዙ አዳሪ ትምህርት ቤቶች አሉ። ኩየራ፣ በጣም ብዙ የተለያዩ ትምህርት ቤቶች አሉ። እንግዲህ ውጭ ያለን ሰዎች ያው ያለን ገንዘብ ትንሽ የተሻለ ስለሚሆን የምልከው ገንዘብ ትምህርት ቤቱን
10 ሰው ቢካፈል የአንድ ዓመቱ መክፈል ይችላል እያልን መቀጠል እንችላለን። እኔ በዚህ ላይ መሳተፍ እፈልጋለሁ። ምርኩዜ ደግሞ አንቺ ራስሽን እንግዲህ ዝቅ ብዬ መስራት ሰው እንዲታዘዘኝ ማለት ልክ አይደለም። መታዘዝ አለብሽ፣ መስራት አለብሽ። በዛ ውስጥ ራስሽን ማውጣት አለብሽ። አንቺ ብትፈልጊውን ሳይሆን አንዳንድ ጊዜ ዝቅ ብሎ መስራት መታዘዝ ምንም አይደለም። እኛም እናደርገዋለን። ውጭ ሀገርም ስንኖር የፈለግነውን ስራ ሰርተን አይደለም የምንኖረው። አንዳንድ ጊዜ ዝቅ ማለት ያስፈልጋል። አንዳንድ ጊዜ ማትፈልጊውንም ስራ መስራት። ኢትዮጵያውያኖች ለምሳሌ አሜሪካ ውስጥ ዩሮፕ ውስጥ ታክሲ ነድተው ይኖራሉ። ታክሲ ነድቶ መኖር ማለት ወይም ኡበር ነድቶ ማለት ትልቅ ስራ አይደለም፣ በጣም የመጨረሻው ስራ ነው። ግን መኖር ስላለባቸው ያንን ሰርተው ይኖራሉ። ስለዚህ አንቺም አትሊስት ልጅሽን እናሳድግልሽ፣ አንቺ ደግሞ ራስሽን እርጂ፣ ስራ እንፈልግልሽ ብላሻለች ሀቢባ። ያንን አደርግና እስቲ እንዳልጫንሽ እንዳልጎዳሽ በጣም ጠነቀቃለሁ። ግን አንዳንድ ጊዜ ምንድነው ይቅርታ ጋር ይጨርስ፣ እድሉን ስጪው። አዲስ ሲጨርስ አንቺ ትቀጥያለሽ ማሬ። ለነገሩ ጨርሻለሁ። ምን ላላት ነው የፈለግኩት፣ የልጅሽን ጫና እኛን እንውሰድልሽ፣ አንቺ ደግሞ ራስሽ እናግዝሽ። ከበደኝ ያልሻትን ልጅሽን እኛ እናግዝሽ እና አንቺ ቢያንስ ስራ ፈልገንልሽ ነው እያለ ያለው። ቢያንስ የራስሽ ብቻ ሲሆን ይቀልሻል። ሸክምሽን እናግዝሽ እናቅልልሽ ነው የወንድማችን ትንሽ ጥያቄ። ያ ነው። ክርክር እናርገውና ጉዳዩን ቀጥታ ወደ መፍትሄው ስንሄድ በመታወቂያው ልቦች አስተያየት ይስጥ። አንዴ እሱ ላይ ሀሳብ ልስጠው። አንዴ እዚሁ እንትን በጣም ነው የማመሰግነው። ግን በቻላችሁት መጠን ያሳለፍኩት ነገር ይገባችኋል። እኔ ልጄን እንዲህ ማለት በቃ አሁን እኮ ተረጋግቻ አሁን በዚህ ሰዓት ብርር ብዬ ብሄድ ደስ ይለኛል። እኔ ልጄም ከቤቷ ላጣት አልፈልግም። ገብቷችኋል? እኔ እግዚአብሔር ምስክሬ ነው። አቡ ምንም 70 ሳንቲም እንዳትጠይቂ 70 ሳንቲም እንዳሰበስ እንዳላችሁት ለልጄ በወር አንድ ሰው እሱም አንድ ሰው አቅም ያለው ሰው ለልጄ አስቤዛ ያድርግ፣ ጫማ ሲያስፈልጋት ጫማ ይግዛ። በነበረበት ነው ህይወቷ እንዲቀጥል የምፈልገው። በነበረችበት አዳሪ ትምህርት ቤት ከገባች አዲስዬ፣ እሷ አዳሪ ትምህርት ቤት ከገባች አንቺ ዱባይ መተሽ መስራት ትችያለሽ። እሷ አዳሪ ትምህርት ቤት ከገባች አንቺ ዱባይ መተሽ መስራት ትችያለሽ። እሱ ደስ ይለኝ፣ እንደዛ ደስ ይለኛል፣ እንደዛ እሰራለሁ። ጥሩ በቃ የሚሆነው ለተሻለ ነገር ከሆነ ማለት ነው። አባባል የተረተሽኝ የምንለያየው ለተሻለ ስልሽ አሁንም እኮ ግን እኔ እንደዛም ብዬ ቢሆን እመለሳለሁ። ለቀንም ሳምንትም ብቆይ ግን ቤቷ ነው ያለችው እሷ። ግን ለተሻለ ግን እኔ አንድ ሀገር ውስጥ እየኖርን እንዴት ነው እኔ እዛው አዲስ አበባ ኖሬ እሷ ሌላ ቦታ እኔ ሌላ ቦታ እንዴት ነው? 12 ዓመት እኮ ተለያይተን አናውቅም። አሁን ጥለሻት ባለፈው የነገርኳት ያንን ታሪክ እኮ አለማውራት እኮ እችላለሁ። ይኸውልሽ አቡ እኔ ያሳለፍኩትን ነገር ነው እንጂ እኮ እኔ መርጬ ማውራት እኮ እችላለሁ። ለእናንተ የሚስማማውን መርጬ ማውራት የሚያቅተኝ ሰው አይደለም። ወደ መፍትሄው እንሂድ፣ የክርክር አናድርገው፣ ወደ መፍትሄው እንሂድ። ቆይ አንዴ ስለመታወቂያሽ እናውራ። በመጀመሪያ ደረጃ ዋትሳፕ እንድትከፍቺ ይፈልጋለሁ። ቴሌግራምሽ ላስቲን ሎንግ ታይም አጎ ይላል። ዋትሳፕ ዳውንሎድ አድርገሽ ዋትሳፕ ክሬት አድርጊ። እኔን ማግኘት የምችይው ዋትሳፕ ላይ ነው። ቅልቦች ደግሞ በመታወቂያ ጉዳይ ምን ማድረግ እንዳለብን ይነግረናል። አንቺ ኢትዮጵያዊ ሆነሽ ተወልደሽ ባደግሽበት ሀገርሽ ላይ ለምን መታወቂያ አልተሰጠሽም? ይህንን ደግሞ እናጣራለን፣ እንጠይቃለን። እንደ ማንኛውም ኢትዮጵያዊ የቀበሌ መታወቂያ የማግኘት ሙሉ መብት አለሽ። ለምንድን ነው የተከለከልሽው መታወቂያ? ያው ቤተሰቦቼ ምንም ፋይል የላቸውም። ማሱማ ምንም ፋይል የላቸውም። ፋይል ያለው ቤተሰብ በፊት በማውቀው አንድ ሰው አንድ ሰፈር ላይ 6 ወር ከኖረ መታወቂያ የመጠየቅ መብት አለው አለ። በፊት በማውቀው ስለአሁኑ አላውቅም። እኔ አሁን ቦሌ ወረዳ 10 ነው ረጅም ዓመት የኖርኩት። እንግዲህ ወደ 10 ምናምን ዓመት ቦሌ ወረዳ 10 ማንም ያውቀዋል። እዛ ነው የኖርኩት እና ቀበሌ ለምሳሌ አሁን ቀበሌ ላይ ይሄ ተሳትፎ ምናምን ለምሳሌ 00 መታወቂያ ነበረኝ። 00 መታወቂያ አሁን የፋይዳውን መታወቂያ የሚያወጣውት በዛ በ00 ነው። ከዛ ግን ለፓስፖርት ምን ያስፈልጋል? የልደት ካርድ እና የቀበሌ መታወቂያ ያስፈልጋል። ፋይዳ አለሽ? ከዛ ፋይዳው አለኝ። የፋይዳ እኮ ነው ዋናው መታወቂያ ማሪ። አይ የቀበሌውና የልደት ካርድ ግድ ነው። የቀበሌው ግድ ነው በቃ
የተያያዘ ቆይ እኔ ፋይዳ አሁን የሄድኩ ጊዜ ፋይዳ ሳወጣ ቆይ ሀቢባ እኔ የኮተቤ ልጅ ነኝ። እሷ የኮተቤ አንቆርጫ ልጅ ላለ አይደለች? እኔ ጓደኛዬን ልክልሽና ይሄን የተቸገርሽበትን ነገር እንዲረዳሽ አደርጋለሁ። ምንም ችግር የለው። ይሄንን አንቺ የምታወሪው የተቸገርሽበት ይሄ ያልሽውን ነገር የሚረዳሽ እኔ የኮተቤ ልጅ ነኝ። ኮተቤ ተወልጄ ያደግኩኝ ከዛ በኋላ ከሀገር የወጣሁኝ ነኝና ኮተቤ ላይ ይሄ ችግር ከገጠመሽ እውነት እኔ እንግዲህ ሌላ ነገር ከሌለ ምናምን ከሌለ የምትፈልጊውን ነገር እንዲያወጣልሽ እነግረዋለሁ። እንዲደውልልሽ ስልክሽን በውስጥ ላኪልኝ፣ ያደርግልሻል። እኔ ልክልሃለሁ። አሁን ልላክለት ሌላ ሰው አንቺ ነኝ ብሎ እንዳይልክም ላይ አጭበርባሪ ነው የሞላውና አንቺ ነሽ የእሷ ነው ብሎ እንዳይልኩለት እኔ አሁን ልላክለት። ኮተቤ የትውልድ ቦታዬ ነው። ያው የትውልድ ቦታዬ ነው። እዛ መወለዴን ምስክር ነው ያለኝ ኮተቤ ላይ እዛ ስለመወለዴ ምስክሮች አሉ እንጂ ረጅም ዓመት ግን የኖርኩት እዚህ ወረዳ 10 ነው። ቦሌ ወረዳ 10 ላይ ነው ረጅም ዓመት። አንዳንድ የ00 መታወቂያ የሚያገኘውት እዛ ነው። በቃ አንዳንድ ነገሮች እንትን ያለ የልጄም ካርድ የወጣው እዛ ነው። በትምህርት ቤት የልደት ካርዷ ምናምን የወጣው ቦሌ ወረዳ 10 ላይ ነው። ነገሮች የሚቀሉት ቢሆን ወረዳ 10 ላይ ነው። እዛ ምንም አይነት ነገር የለኝማ። በቃ ከመወለዴ ውጪ ወይ ስለመወለዴ ከምስክር ውጪ ምንም አይነት ማስረጃ የለኝም። የክርስትና የለኝም፣ የክትባት የሚባል ነገር የለኝም። ቤት ውስጥ ነው እናቴ የወለደችኝ። ክርስትናም የለም፣ የክትባትም የለኝም። ግን እንደ አንዳንድ ነገሮች ግን እንደ ማስረጃ ወረዳ 10 ላይ ይቀላል። በቃ ቢያንስ የልጄ የልደት ካርድ ከወረዳ 10 ነው የወጣው። 00 መጣ። አሁንም ፋይዳ መታወቂያ ወረዳ 10 ነው የሚለው ቀበሌ ወረዳ 10 እና ለረጅም ዓመት አንዳንድ ነገርም ሲሆን ቀበሌ እንትን መጠቀም የነበረው ወረዳ 10 ነበረ። እንግዲህ ግራ የገባው ነገር ነው። እንግዲህ ኮተቤ ነው የተወለድኩት። ኮተቤ ላይ ከሆነ እኔ ቤተሰቦቼም እዛ በጣም ይታወቃሉ። ዛሬ ማውራት አልፈለግም ስለ ቤተሰቦቼ ምናምን፣ ግን እናቴ አስተማሪ አባቴ አስተማሪ ነበረ፣ ዳይሬክተር የነበረ ሰው ነው እና ግን ኮተቤ ላይ አባቴ በህይወት የለም፣ ግን እናቴ በህይወት አለች። እዛ ሰፈር በጣም ብዙ ሰው ነው የሚያቀኝ። ብዙ ሰዎች ናቸው ሊረዱኝ የሚችሉት እና ኮተቤ ላይ ተወልደሽ የተወሰነ እንኳን ማስረጃ ምስክርም እንኳን ቢኖርሽ የሚረዱሽ ሰዎች አንድ አይደለም 20 ሰው አገኝልሻለሁ። በቃ ችግር የለም። ምስክር አለኝ። ቅልቦችም አሁን ይደውልልሻል። ስልክሽን ሰጥቼዋለሁ። እሺ። ስለዚህ ቤቲ ኔትወርክ እንትን ነው ቻርጅ ዘግቶብኝ ነው ምናምን እመጣለሁ ብላለች። ግን ዋናው ፖይንት አሁን ልጅሽ ናት። ልጅሽ ላይ ፎከስ እናድርግ ሁላችንም እና ልጅሽ ልጃችን ትሆናለች ለሁላችንም። ከጎንሽ እንሆናለን። መታወቂያው ምንም ችግር የለውም። ሌላ ደግሞ አንቺ ዱባይ መተሽ መስራት የምትፈልጊ ከሆነ ልጅሽ የአዳሪ ትምህርት ቤት እንድትገባ አድርገን አንቺ መተሽ እየሰራሽ ህይወትሽን ትቀይሪያለሽ። እሺ፣ ጥሩ፣ እንደዛ እናደርጋለን። ተስፍሽ ደውልላት አሁን አውሩ ስለመታወቂያ ነው። እና አብዬ አንድ ነገር ልበል። ተስፍሽ አልደወለልሽ? ቅልቦች አልደወለም? ለእኔ ነው? አዎ፣ አሁን ስልክሽን ሰጥቼዋለሁ። ቆይ የለም እንዴ? አይ ስልኬ ተስፍሽ አሁን ደውልላትና ስለመታወቂያው አስረዳት። እየጠበቀችክ ነው። ኔትወርክ እምቢ ብሎት ነው እዚህ ጋር ሚውቱን ለማብራት አይዶን ነው ወይ አንቺ ጋር ያለውን ልጨርስና ልውጣ። ኢንቫይት እያደረኩት ነው። የኛ ገማ አቡዬ ይኸው ሰራለት። ወዬ ይሰማል? አሁን ይሰማል። ኔትወርክ ቤት የለም። በቃ ስልኳን ልከሽልኛል፣ አይቼዋለሁ። እደውልላታለሁ። አሁን እንትን እላታለሁ፣ እደውልላታለሁ፣ አውራታለሁ። እሺ ደውልላት አሁንና ንገራት። ይደውልልሻል። ቅልቦች ስለመታወቂያው ይረዳሻል። ምንም ችግር የለውም። ከዛ ጉዳይ ታሪክ ጉዳይሽን አጣርቶ ይነግረናል።
ከዛ የሚሆነውን እናደርጋለን። ስንት ሰርቶ በመብላት ቆይ እኮ ስለሱ እናወራለን። መጀመሪያ የመታወቂያ ጉዳይ ይፈታና ልጇ አዳሪ ትምህርት ቤት ከገባች እሷ አረብ ሀገር መታ መስራት ትችላለች። ዋናው ፎከስ ማድረግ ያለብን ታዳጊዋ ልጇ ላይ ነው። የ11 ዓመት ታዳጊ ህፃን ረጁን ቅድም ቦታ ጠጭ ረጁን ነገየት ነበር ሄዳለች። ረጅ ፍላወር ላኪ የት ነሽ? አጣሩ። ለማንኛውም ደሞ ወሪ ቅንቦች አለ ያጣራልናል። አታስቡ። ምንም ነገር ሳናጣራ ምንም ነገር አናደርግ። ሻቡዬ ቁጥሩ ልክልሻለሁ። የማንን? የልጅቷን ቅድም አውራሻት የጻፈችው ማነው ስሟ? አውቃታለሁ። አውራት እኮ ኔትወርክ እንትን ቻርጅ ዘግቶብኝ ነው። ቻርጅ አድርጌ ስልኬን እመጣለሁ አለች። ስዊት ስልክ ቁጥሯ ባዮ ላይ ስዊት ገንዘብ መርዳት ከፈለግሽ ስልክ ቁጥሯ ፕሮፋይሏ ላይ አለ። እስከዛ የሆነ ገንዘብ ያስፈልጋታል ብለሽ የጻፍሽው ያንን የሆነ ገንዘብ አንቺ ሄደሽ ስጫት። ፎሎ ታረጊያትና ፕሮፋይሏ ላይ ስልኳ አለ። አካውንቷ አለ። ታስገቢላታለሽ ማለት ነው። እኛ ሳናጠራ ምንም ነገር እንድናደርግ አንቺ ማዘዝ መብት የለሽ። እሺ ሀቡዬ ልወርድ ነው። አንድ ነገር ልበለሽ። እንግዲህ ሰው መረዳት ባለበት ነገር እንረዳለን፣ እንሞክራለን ብለሽ 1000 ብር የሚሆን 2000 10,000 የሚሆን በተቻለው እናደርጋለን። ግን ትንሽ ግራ የገባኝ ነገር ምንድን ነው፣ እናትየዋ ተቸግሬያለሁ እንደዚህ 120 ሚሊዮን 130 ሚሊዮን በሚኖርበት ሀገር ውስጥ ችግር በጣም ብዙ ነው። ሁሉን ረድቶ ሁሉን ማድረግ አይቻልም። ግን አንድ ነገር ማድረግ ይቻላል። አንድ ነገር ማድረግ የምንችለው ምንድን ነው፣ ልጇን ትምህርት ቤት ማስገባት እንችላለን። አሁን መሲ ያመጣችው ሀሳብ በቃ ጭንቅላቴ ውስጥ ሲሮጥ የነበረ ነው። ከዚህ በፊትም አድርጌው ትንሽ ያልተሳካልኝ ነው። ግን ይሄን ማድረግ እንችላለን። ልጇ ሳትቸገር ልብሷን፣ ጫማዋን፣ ማኖሪያዋን፣ ምትበላውን አድርገን አዳሪ ትምህርት ቤት አስገብተን ካኖርንላት እንደ እናት ደግሞ ራሷን አግዛ እንዳልሽው የሳይኮሎጂካል ችግር ምናምን ካለባት ደግሞ እዛ ዶክተሮች አስረድተን እሷን በገንዘብ መርዳት የሚያስፈልገን ነገር ካለ ደግሞ እሱንም ደግሞ አስበን የምንሄድበት ነገር ላይ እንሄዳለን። ግን አሁን ግን ኢሚዲየት የሆነው በጣም አፋጣኝ የሆነው ችግር ልጇ ነች። ልጇን ትምህርት ቤት አዳሪ ትምህርት ቤትን ባይሆን ቤቲ እረዳለሁ አለች አለ። ቤቲ ጋር ሄዳ ልጇ ነግራታለች። ልጇ ጓደኛዋ ነች። እሷ ጋር ታስቀምጣትና እሷ እስክትረጋጋ የቤቲን ወጪ እኛ ችለን እንትን ብለን የምናደርገውን ነገር ነው መነጋገር ያለብን። አሁን እንዳችሁ ክርክር ውስጥ ከመግባት ይልቅ ወደ መፍትሄ ወደ ሶሉሽን መሄድ አለብን። ያንን እናደርግ ነው። እኔ ወጥቼ በሚዲያ ላይ ማውራት አልወድም። እንደውም አሁን 730 ሰዎች ፎሎ አድርገውኝ ምንድነው ቲክቶክ ላይ ወደ 6,000 ሰው ፎሎ አድርጎኝ ጨንቆኛል። እንደውም እነሱም ፎሎ ባክ ማድረግ መከራዬ ነው። ቶሎ ፎሎ አድርጉ ታይወርድባቸው። እና እኔ በዛ ነገር ላይ እንደውም ይሄን ያህል ማውራት የራሱ ለእኔ ይገርመኛል። ቤተሰቦች ካዩኝ ይጣሉኛል። ግን እግዚአብሔር ለሰዎች መልካም ነገርን ማድረግ እግዚአብሔር ካካፈለን ነገር ትንሿን እንኳን ላካፍል ብዬ ነው የመጣሁት እንጂ ሌላ እንትን የለኝም። እግዚአብሔር ይባርካችሁ። እችን ልጅ ግን ብቻ ሳይሆን እናቷንም እናድናቸው፣ ወደ መልካም ነገር እናምጣቸው ብዬ አስባለሁ። አመሰግናቸዋለሁ። ወርዳለሁ። በጣም ነው የምናመሰግነው ትንሽ ወንድሜ፣ የኔ መልካም ወንድም። ተባረክ፣ እድሜና ጤና ይስጥክ። ሁሌም ስለምታደርገው መልካም ነገር ሁሉ አመሰግንሃለሁ። ክበርልኝ።
ስራ ተከተር እሺ 300 ገባ እኮ ፎሎ ባንዴ። እኔንም እንዳታርጉኝ እኔ ጨንቆኛል። 300 ሺህ ትንሽ ደግሞ አይወድም ገዝታ አይገባም። እርዳታ ላይ ሲሳተፍ ዋትሳፕ ነው በውስጥ የሚነግረኝ። ገዝታ አይገባም። ኢምፖርታንት ነገር ኖሮ ከገባ ቶሎ ሀሳቡን አቅርቦ ነው የሚወርደው። ይጨነቃል፣ ገስት ላይ ይጨንቀዋል። ገስት ላይ መቀመጥ ቆሎ የምትበላው አለችኝ እኮ አብዬ። እኔ እኮ ልረዳት ነው ያመጣኋት ማሬ። መለያሽ እኮ ነው ማሬ። እንትንሽ እንደሚት ሆንሽ ሚሴቷ ያቺ ቆሎ የምትበላዋ ነው እኮ የምትባየው። አታውቂም? ቆሎ እኮ ልዩ ምልክትሽ እኮ ነው ቆሎ። እንደ ልዩ ምልክት እንጂስ ችግር የለውም እንኳን ሊላለን ቆሎ ልክ እንደ ልዩ ምልክትሽ ነው። ቆሎ የምትበላው ልጅ አለችኝ። አየሽ ዛሬ እኮ ነው ፎሎ ያደረገችኝ፣ ግን እንዴት ቆሎ ስበላ እንዳየችኝ ገርሞኛል። ሜቢ ፎሎ ሳታረገች ታይሽ ኖሮ ከዛ ፎሎ እንዳላረገች ሲገባት ፎሎ አርጋሽ ይሆናል። ኦኬ አይ አሁን በግድ ደውዬ እኮ ነው ፎሎ አርገኝና ነይ መልሽ ምናምን